ስነስርዓት ያዝ ወንድሜ አጥቶ ወጀራታ ወንድሜ አጥንተው ለምን ደማመጣ ወጀ እኮ አልፈ ተቀመጣ ወንድሜ ለምን ነው ተነሽ እንዴ? ወጀ ሌሎ ለየት ነገር የሚልም በቃ አንፈልግ ብርዳት ወጣለን በቃ ምሰማን እንኳን ነገር እናታችን በጭስ ብቻ ነው የሞተችው። በጭስ ነው የሞተችው እኮ በምን ጭስ እኮ ያልኩ አንቺ ትዩ እውነት የሚያምሻል ትወጪልህ አልወጣም። ለምንድን ነው የምወጣው? እውነታውን ሳትነግረኝ እንዴት እወጣለሁ? ያወር የመጣበት ስራ ለመፍጠር ነው የስራ እድል ነው በቃ ስለሱ ብቻ እናውራ። ያንቺ ትዩ ያምሻል ቆይ ለምን ያመኛል? እውነታውን ነው እየነገርኩህ። የተጎዳነው በሞቷ እኛ የተጎዳነው ምንም አልተጎዳችሁም እናንተ። ለምን ታፍና ነው የሞተችው? በቃ ከሰልጭ ሰብኩ ያ ነገር እኮ አያስፈልግም። እንደንቆረው ከኛ ከሚጠቀማን ሁሉ ነገር አንተ ረከ እኮ ተጠቀማለህ ነበር እኮ መኪና ነው እንዳማረ በእኔ እንደዞረ ይቀራል። እዛው እስር ቤት ተበሰብሳታለህ። ተስማምተናል አይደል? እንዴ ተነሳው ነው ምንም እኮ ስራት የሚይዘው ነገር ስለ እናቴ እኮ ነው እያወራ ያለው። ስለ እናታችን ማማት ልታወራኝ የመጣው ወይስ ስራ አይደለም። ቆይ በራችን ላይ ተመላለሱ ሲያሻችሁ እንደሌላ ታቻችሁ በቃ ተውንኛ ምንም አንፈልግም እንዳልኩ ነው እኮ ወንድሜ። እኛ አሁን እኮ ገብቶኛል ግን እኛ በቃ ምንም አንፈልግም። ትገለ እንደሆነ እስቲ እናያለን። እኔ ምንም አወራው ነገር የለም። እስቲ እናያለን። እሺ ችግር የለም እኮ ቀላል እኮ ለገዛ ቤታችን መቼ ጭራሽ ትመታናል። ለምን ደማተው አላወራም መፍትያ ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው በአንድ አዲስ ነገር በአንድ አሰቃቂ ማለት በሚቻል ነገር ይቻላል መጥቻለሁ ማለት ነው። እንደተለመደው አንድ ጥቆማ ደርሶኛል። ጥቆማውን ደግሞ ያደረሰችኝ እዚህ አጠገብ የምታዩት እህታችን ናት። ነርስ ሊዲያ ትባላለች። እንግዲህ እህታችን በሕክምና ሙያ ላይ ተሰማርታ የምትኖር እህታችን ናት፣ ወይም ደግሞ ህዝቧን እያገለገለች ያለች እህታችን ናት። በዋነኝነት የሰጠችን ጥቆማ አለ። አንዲት ጓደኛዬ የህክምና አጋሬ ወይም ደግሞ የህክምና ባለሙያ ነበረች። ጓደኛዋም ከ6 ወር በፊት እንዳረፈች እና ትንሽ ልክ ያልሆኑ ነገሮች እንደነበሩ ጥርጣሬ እንደነበራት በሰዓቱ የሞተችውንም ጓደኛዋን ላይክ ለመጠቅለል ስትሞክር የሆነ ፍንጭ እንዳየች በቃ አልዋጥላት ያለ ነገር እንዳየች ስለነገረችን እኛ ደግሞ እዚህ ተገኝተናል ማለት ነው፣ ነገሩን ለማጣራት ማለት ነው። ዋናውን ትክክለኛውን ነገር ከእህታችን ከሲስተር ከሊዲያ እንሰማለን ማለት ነው። በዋነኝነት ግን እናንተ ታዲያ ይሄንን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለብዙ ሰው አዳርሱ። ምክንያቱም እኛ ስራ ሰርተን ለሰው እየደረሰ አይደለም፣ ለሰዎች እየደረሰ አይደለም። ሼር አድርጉልን፣ ሀሳብ አስተያየት ስጡን። ተጨማሪ ደግሞ ሳብስክራይብ እያደረጋችሁ የዚህ ሚዲያ ተከታታይ መሆን ትችላላችሁ ማለት ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ወደ እህታችን ሰላም፣ እንዴት ነሽ? ሰላም ጤና ይስጥልኝ። ሲስተር ሊዲያ እባላለሁ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። መልካም እህቴ። እስኪ ያው ነግሬያቸዋለሁ ለተመልካቾች እና በመግቢያ ያጋጠሙሽ ነገሮች፣ በመጀመሪያ ደረጃ ያጋጠሙሽ ነገሮች ለምን ስትነግሪኝ ያው ሊያጠራጥሩ የሚችሉ ነገሮች ስላሉ ነው ቀድሜም የመጣሁት እና ምንድን ነው የተፈጠረው? እስኪ ከመጀመሪያው ከጓደኝነታችሁ ተነስተን ከሟቿ ወይም ከሷ ተነስተን እስኪ እያንዳንዱ ነገር እሺ ከመጀመሪያው ጀምሬ ለማስረዳት እሞክራለሁ። እንግዲህ ጓደኛዬ ማለት ለኔ ቤተሰብም ናት፣ እንደ እህትም ናት፣ ሁሉን ነገር ናት። በጣም መልካም ናት፣ በስራዋ ጠንካራ፣ ሌሎችን የምታግዝ ኢቭን በቃ መስራት የማይችሉትን ራሱ እንዲሰሩ የምታደርግ ናት። ለኔ ከእህትም በላይ ናት እና በጣም ብዙ ነገሮችን አሳልፈናል፣ ብዙ ተረዳተናል። ግን ከዛሬ 6 ወር በፊት ደግሞ የሞተችበት መንገድ እስካሁን እረፍት እየነሳኝ ያለውን ልነግርክ ነው በዚህ ሚዲያ የመጣሁት ማለት ነው። በጣም ጥሩ። የኛ ሚዲያ ትከታተላለች ማለት ነው? አዎ፣ በትርፍ ሰዓቴ እከታተላለሁ። የተለያዩ ነገሮችን ስታቀርቡ፣ የተለያዩ ነገሮች ሲጋለጡ ስለማይ ከሌላው በተሻለ መልኩ እዚህ መጥቼ ጥቆማ ብሰጥ የተሻለ ነው ብዬ ነው። በጣም ጥሩ እህታችን፣ በጣም ጥሩ። ትክክል ነው ያደረግሽው። ምንድን ነው ጓደኛሽ የሞተችበት ምክንያት? እንግዲህ የሞተችበት ምክንያት ስራ ውለን ነው እንግዲህ የተመለስነው፣ ከሰዓት አካባቢ ነው። እኔ እንግዲህ በትልቅ ልጁ አማካኝነት ነው የስልክ ጥሪ የደረሰኝ። ካለሁበት ተነስቼ በፍጥነት ነው ወደ ቤት ይህንን ዜና ስሰማ የመጣሁት ማለት ነው። ቤት ውስጥ ስገባ ግን ያየሁት ነገር በጣም የሚያጠራጥር ነው። ምክንያቱም የሚገል ለሞት የሚያደርስ ምንም አይነት የከሰል ጭስ ውጭ ላይ ጎረቤቶች ከበዋል። በከሰል ጭስ ታፍናለች የሚል ጫጫታ ወሬ ምናምን ይሰማል። ግን እኔ ወደ ውስጥ አልፌ ስገባ ይሸት የነበረው እጣን ነው። የእጣን ጭስ ነው እንጂ ምንም የከሰል ጭስ የለም። ክሰሉም ቀድሞ የተቀጣጠለ ክሰል ነው።
እና አሁን አዲስ ክሰል የተቀጣጠለ አይደለም፣ የቆየ ነው፣ ሊጠፋ የደረሰ ክሰል ነው። ይሄ ለሞት የሚያደርስ አይደለም። በጣም አዝኜ ስጠይቃቸውም ማንም መልስ የሰጠኝ የለም። እንደ ሙያዬ የሙያዬን ግዴታ እህቴን ላስተካክል ብዬ ደግሞ ወደ ውስጥ በገባሁበት ሰዓት ያየኋቸው ሁኔታዎች በጣም የተለዩ ናቸው። ምክንያቱም የሚወርዳት ከአንገቷ አካባቢ በቀጭኑ ደም የሚፈስ ነገር ይታያል። እሱንም ደግሞ ስላጠራጠረኝ ልጇን ጠርቼ ስጠይቅ እስከ መሳደብ እስከ መገፍተር ነው የደረሰው እኔን ማለት ነው። በዛ ሰዓት በሞተች ሰዓት አዎ በቃ አያገባሽም፣ እናታችን ሞታ እንዴት እንደዚህ አይነት ጥያቄ ትጠይቅኛለሽ ብሎ በጣም ጮኸ፣ ተቆጣ። በቃ በግብ ግብ ነው በቃ አስተካክዬ የወጣሁት ማለት እችላለሁ። ውጪ ላይም እንዴት ነው ብዬ ስጠይቅ ማንም ጎረቤት ሊሰማኝ አልቻለም። ምክንያቱም ያመኑት ጭሱን ስለሆነ ያዩት በጭሱ አማካኝነት ታፍና እንደሞተች ነው። ይሄ ግን በትክክል የከሰል ጭስ እንዳልሆነ ያስታውቃል። ምክንያቱም የከሰል ጭስ ቢሆን አንደኛ ደም አይኖራትም፣ ሁለተኛ አንገቷ ስር ደም አይፈስም። እንደገና ደግሞ እንደሚታየው የከሰል ጭስ ከሆነ የትንፋሽ ማጠር ነውና የሚሆነው። ያተነፋፈስ ስርዓቷን እኔ እንደ ማንኛውም የጤና ባለሙያ አይቼዋለሁ። ትክክል ነበረ። ይሄ ለሞቷ መንስኤ ሌላ ነገር እንደሆነ አስቤ በጣም ከራሴ ጋር ታግያለሁ። ሌላ ቦታም ለመሄድ ፈልጌ ነበር። ግን ሌላ ቦታ ለመሄድ ደግሞ ስፈልግ የት እንዴት የሚሉ ብዙ ጥያቄዎች ይመጣሉ። ብዙ ነገሮች አሉ። እኔንም እስከ መታሰር ሊያደርሰኝ ይችላል በወቅቱ ብዬ ስለፈራው በጣም ተወዛገብኩኝ። እየተመላለስኩም ልጆቹን አናግራቸው ነበር። ትክክለኛ ምላሽ ቀርቶ ጭራሽ ቤታቸው ለቅሶ ራሱ እንዲሄድ አይፈልጉም ልጆቹ። በቃ ለምን እንደሆነ አላውቅም። እኔ ልጆቹ የሚልበት ምክንያት ችግሯን ስለምትነግረኝ፣ ያለችበትን ሁኔታ ስለምታማክረኝ። ምክንያቱም ያለ አባት ልጆቹ አባታቸውን አያውቁም። ለፍታ በዚች በምታገኘው ደሞዝ መከራዋን አይታ ነው። ግን ያም ሆኖ እንደማይታዘዟት፣ አምሽተው እንደሚገቡ፣ እንደሚያበሳጯት በቃ መታ ሁላ አንዳንዴ የምታለቅስበት ሰዓት አለ። እንግዲህ እኛ እንደ ስራ ቦታ ስትገናኙ ማለት ነው እየነገረችኝ የምታለቅስበት ሁሉ አጋጣሚ አለ። ያንን ግን አይዞሽ በማለት በማጽናናት አንዳንዴም እስኪ እንደዚህ ምከሪያቸው። ግን ምንም አይነት ምክርም ሆነ እኔም አንዳንዴ ሄጄ ለማናገር እሞክራለሁ። ግን ምላሽም መስጠትም ማዳመጥም አይፈልጉም። ጥለው ነው የሚወጡት። ሁለት ናቸው ልጆቹ? ሁለት ናቸው። በቃ በጣም አስቸጋሪ ባህሪ ነው ያላቸው። በጣም ምንድነው ፍላጎታቸው ስላት ያለኝን ቤት ሸጬ መኪና እንድገዛላቸው ይፈልጋሉ። እሷ ደግሞ ያንን ቤት ሸጠች ማለት መኖሪያ የላቸውም። ነገ ለራሳቸው ነው እሷ እየለፋች ያስቀመጠችላቸው። ይህንን ግን ምንም ሊረዷት አልቻሉም። በቃ በጣም በብዙ እንትን ነው የምታሳልፈው። ያው እናት ናትና ልጆች ስለሆኑ ዝም ትላለች፣ ያለውን ነገር ትቋቋማለች ማለት ነው። እና አንዳንዴም ያው ማታም እንቅልፍ ሳልተኛ ሲረብሹኝ አደሩ ብላ ያስታውቃል። ያው ሰው ፊቱ ሲመጣ ሲለወጥ እጠይቃታለሁ። ምክንያቱም ከኔ ጋር የተለየ ቁርኝት ነው ያለን፣ ቤተሰባዊም እህታዊም ብዙ ነገሮች ስላሉ ያንን አውቃለሁ። ያን ችግር ስለማቅ ነው ዛሬ እንደዚህ ተጠራጥሬ እስኪ ሄደህ አናግራቸው፣ ምክንያታቸውን ጠይቃቸው ብዬ የመጣሁት ማለት ነው። ምክንያቱም ይሄ ነገር እልባት ላይ ደርሶ እውነቱ እንዲወጣ ስለምፈልግ ነው። በምንም አይነት እኔ በገባሁበት ባየሁበት ወቅት ለእሷ ሞት ምክንያት የሚሆን ጭስ ስላላየው ማለት ነው። በእንደዚህ አይነት ሁኔታ ሞታ የሞቷ መንስኤ ሳይታወቅ ስትቀር በጣም ይከብዳል። እንደ ሰው ስታስበው፣ ለእኔ ደግሞ እንደ እናትም እንደ እህትም እንደ ቤተሰብም እስከ ዛሬ ማለት ነው እስከ ዛሬ ከራሴ ጋር በጣም ብዙ ስታገል ቆይቻለሁ። በጣም ብዙ ነገሮችን ሳስብ በቃ ይሄ ነው ማልላቸውን በጣም ብዙ ነገሮች አስቤ አውጥቼ አውርጄ ነው አሁን እዚህ ጋር ስከታተል ፕሮግራሙን ብዙ ነገር ስሰማ ብዙ ነገር ሳዳምጥ ከሌላው የተሻለ እዚህኛው ፕሮግራም ላይ ሄጄ ብናገር ይሄ ነገር እውነቱ ይወጣል፣ ይሄ ነገር ምክንያቱ ይታወቃል ብዬ ለመንገር ነው የመጣሁት እልሃለሁ። በጣም ጥሩ። 3 ጥያቄዎች ይኖሩኛል። ወሳኝ 3 ጥያቄዎች ይኖሩኛል። አንደኛው ጥያቄ ምንድነው ከዚህ በፊት የመደባደብ አይነት ነገሮችም ነበሩ ይችላል። መተዋትም ያውቃሉ። ኢቭን ትልቁ ልጇ ፊቷን አበልዞት ወደ መስሪያ ቤት እንደመጣች ነግረሽኛልና እስኪ ያን ጊዜ ማስታወሰሽ ንገሪኝ። ያ ጊዜ በጣም ከባድ ነበረ።
ምክንያቱም እሷ ስራው ላይ ሄዳ አምሽቶ እንዴት አምሽተ ትመጣለህ ብዬ በመጠይቅበት ሰዓት ነው ይሄ ጠጥቶ መጥቶ ይሄንን ነገር ያደረሰብኝ ብላ እኔ እንደውም ለምን አታስይዥውም ሁላ ብያት ነበር። ግን እንዴት አርጌ ልጄን ላሲዝ እንዴት ላድርግ ልጄን አስይዤ እንዴት ያለ አባት አሳድጌ እንዴት አስይዘዋለሁ በሚል እንትን ሁሉን ነገር ያው ትሸፍናለች እንደናት። ምን ሆነሽ ነው እንደውም በሚሏት ሰዓት እዛ ስራ ቦታ ሌላ ቁም ሳጥን መጥቶኝ ነው ምናምን ብላ ዋሸች። እኔ ብቻ ነኝ ያንን እውነታውን ማቀው ማለት ምክንያቱም ልጄ መታኝ ብሎ መናገር በጣም ከባድ ነው። ስለዛ በጣም ይሄ ነው ብዬም ለመናገር እኔም ለሌላ ሰው ስለሚከብደኝ እኔ በእኔና በሷ ነው ይሄ ነገር ታይ አንድ ቀን በህይወትሽ ይመጣሉ ብዬም እላታለሁ። ግን ልጆቼ ናቸው እዛ አይደርሱም የሚል እንትን አላት እሷ ማለት ነው። አዘኔታም አላት። በቃ በጣም ከባድ ነው ያለችበት ሁኔታ ማለት ነው። ሁለተኛው ጥያቄ ደግሞ ምንድነው? በጣም ጥሩ። ሁለተኛው ጥያቄ ይሄን ያክል ጊዜ ሲቆይ ያን እነዛ መጠራጠሮች እያሉ ለምን ወደ ህግ አላመለከትሽም? ለህግ ማመልከት ትችይ ነበር። በዛ ቅጽበት ለራሱ ለህግ ማመልከት ትችይ ነበር። እኔ አንደኛ ለህግ ብሄድ ለራሴም ልጆቹን እፈራቸዋለሁ። ምክንያቱም ለኔ ያላቸው አመለካከት እኔ ወደ እሷ ስለሆንኩ በጣም መጥፎ ነው። ለቅሶ እስከ መከልከል እኮ ነው እኔ የደረስኩት። ገብቼ እስከ መገፍተር ለድብድቡላ ተጋብዘዋል። ነገ ደግሞ እኔንስ እንደማይመቱኝ በምን እርግጠኛ ሆናለሁ? ሁለተኛ በምጠይቃቸው ሰዓት ትክክለኛው ምላሽ ስለማይሰጡኝ እፈራለሁ። በወቅቱ ደግሞ እኔም ተደናግጫለሁ። ያን እንደዛ የምወዳትን ጓደኛዬን አጥቼ በቃ እነሱም እንደዚህ አይነት ምላሽ እየሰጡኝ ነው። ለራሴ በጣም ተደናጋግጫለሁ። ከ3 ወር ከ2 ወር በኋላ ነው እኔ ራሱ ወደ ራሴ ተመለስኩት። ትክክለኛ ማንነቴን አይዤ በራሴ መንገድ ሳስብበት ቢያንስ አንደኛ ሌላ ቦታም ቢር ለምን እስካሁን ቆየሽ የሚሉትን ነገር ላለምንትን ለማምለጥ ብቻ ሳይሆን ያለው ነገር አስቸጋሪ ስለሚሆንብኝ በጣም ተጨንቄ አስቤበት ይህን ሚዲያ ደግሞ በትርፍ ሰዓቴ ልክ በትክክል የሚሆነውን ነገር ስለምከታተል በቃ እዚህ ጋር ብሄድ ትክክለኛው መንገድ ነው ብዬ ደምድሜ ነው የመጣሁት ማለት ነው። ኦኬ። ሶስተኛውም ጥያቄ መጨረሻው ጥያቄ ምንድነው? አንቺ ሕክምና ሙያ ላይ ነው ያለሽው። ታውቂያለሽ ምን እንደሚደረግ ሰው በድንገት እንኳን ሲሞት አስከሬን ምርመራ ይደረጋል አይደለም? ለምንድነው ይሄን ሲያደርግሽው? ያንን በአንገቷ ለዛውም ደም እያየሽ ለምንድነው የአስከሬን ምርመራ ያላስደረግሽው? የአስከሬን ምርመራ በአንድም በሌላ መንገድ አሁን ልጆቹ ኃይለኛ ናቸው ብትይኝ እንኳን ልሰማሽ አልችልም። ለምንድነው ይሄንን አላደረግሽው? ያን ያላደረኩበት ምክንያት ኢቭን ልጆቹ ብቻ ሳይሆኑ የሰፈሩ ሰው ራሱ ያመነው ጭሱን ስለሆነ ጭራሽ እኔን በቃ ልታንገላታት ነው የሞተ ሰው ማንገላታት ብለው በጣም ነው እንትን ያሉኝ የተቃወሙኝ። ምክንያቱም አንቺ ገና ሐኪም ስለሆንሽ ነው ወይ እኛ በባህላችን ነው የምናስተካክላት ሁሉ ብለው ድጋሚ ገብቷል የሰፈር ሰው ማለት ነው። በጣም አንደኛ ብዙም ስለማያውቁኝ ከየት መተሽ ነው አንቺ ዛሬ አስክሬን የምታንገላችሁ? እንዴት እንደዚህ ትያለሽ? ምክንያቱም ያዩት ያን ጭስ ስለሆነ ማንም ጭሱ የከሰል ነው እንጂ የዕጣን መሆኑ ያስተዋለ የለም። ምክንያቱም ያተኮሩት የእሷ ሞት ላይ ነው። እኔም ገብቼ ካስተካከልኩ በኋላ ስለሆነ የገቡት ያየሁት የተጎዳችበትን ቦታ እኔ ነኝ። ልጆቹም ደግሞ ጎረቤት እንዲያግዛቸው ስለፈለጉ ትውጣልን እናታችንን ለምን እንደዚህ ታረጋለች ትውጣልን ብለው ስለጮሁ የሰፈሩ ሰው ከዛ አካባቢ ነው ያባረረኝ ማለት ነው። በዛ ምክንያት ያንን ነገር ላደርግ አልቻልኩም ማለት ነው በወቅቱ። ስለዚህ ያን ነገር ባለማድረጌ ደግሞ በተለያየ ሰዓትም እየሄድኩ ጠይቄያለሁ። እንዴት የተቀበረ ሰው እንደዚህ ትያለሽ? እንዴት በቃ በተለይ ልጆቹ እንደነገርኩክ ለቅሶን ኢቭን በስርዓት እንኳን ሂጄ አላለቀስኩም። እቤቴ ነው እንደውም በጣም እያለቀስኩኝ ስራ ቦታ እያለቀስኩኝ። ምክንያቱም ጉዳቷን ህመሟን ውስጧን እኔ ነበር ማቅላት። ምክንያቱም በዛ ሰዓት ደግሞ እኔ ምንም ላደርግላት አልቻልኩም። ልደርስላትም እውነቱን ላቅላትም ስላልቻልኩ እኔ ራሱ በጣም ነው ያዘንኩት። በራሴም ማዝናለሁ። ከዛ በላይ ደግሞ የሚሆነውን ነገር ላደርግላት ባለመቻሌ በጣም እስካሁን ይጸጽተኛል። ያም ነው እዚህ ድረስ ያመጣኝ። ምክንያቱም ከዚህ በኋላ የሚመጣውን ነገር እኔም መጋፈጥ አለብኝ። ለሚመጣው ነገር እኔም መግባት አለብኝ። ያለውን ነገር እኔም ሄጄ አሳውቄ ከዚህ በኋላ ያለውን ነገር ትክክለኛውን መንገድ ማወቅ መናገር አለብኝ ማስረዳት ብዬ ነው አሁን ራሱ በጣም በቃ በራሴ ወስኜ
ነው የመጣሁት ማለት ነው። በጣም ጥሩ እህታችን፣ ጠቃሚ መረጃ ነው የሰጠሽን። ላይክ በዋነኝነት ነገሩን እናጣራለን። እውነት ይሁን ውሸት ይሁን አናውቅም። ብቻ ግን አሁን የመጨረሻው ጥያቄ ምንድነው፣ እንደ ሕክምና ባለሙያ እንደዚህ አይነት ኬዝን ገጥሞሽ ሊሆን ይችላል። እንደዚህ በስሱ ነበር አንገቷ ስር ደም እየፈሰሰ የነበረው ያልሽኝና ምን ሊሆን ይችላል? ምን ቢደረግ ነው እንደዛ ደም ሊፈስ የሚችለው? ምንድነው ጥርጣሬሽ? እንግዲህ እኔ ከራሴ ተነስቼ ለመናገር ሳስብ ይሄ አካባቢውን እኔም በድንጋጤ ስላለሁኝ አስተውዬ ስላላየኋት ነው እንጂ ልጆቹም ይሄ ነገር ምንድነው ወድቃለች እንዴ ብዬ ስላቸው በጣም አጣድፈው ነው ያስወጡኝ። በጣም ነው የተገፈተርኩት። ኢቭን ደሙ ከላይ እንጂ ወደ ታች የሚወርደው ተፈንክታም ኢቭን ደግሞ በስሱ የተወጋም ነገር ሊሆን ይችላል የሚል ነው የኔ ጥርጣሬ። ምክንያቱም የተወጋ ወይም ደግሞ የተመታ ነገር ከሌለ በምንም መልኩ ሰው ደም አይፈሰውም። ይሄ ግን አወራረዱ በቀጭኑ እንደተበሳ ነገር ነው እየወረደ ያለው ማለት ነው። ያ ነው እኔም በወቅቱ ደንግጬ እናንተ እንደዚህ ሆኖ ነበር ብዬ በምጠይቅ ሰዓት ልጁ ገብቶ በቃ ውጪ፣ ምንድነው እናቴ ሞታ አንቺ እንደዚህ የምትይው ውጪ ብሎ አስወጣኝ ማለት ነው እንጂ እኔ የምጠራጠረው የተወጋ ነገር ይኖረዋል ብዬ ነው። ምክንያቱም ያም እንዲታይ ነበር በጣም ብዙ የጣርኩት ጥሬም ነበረ፣ ግን ያ ነገር ደግሞ አልተሳካልኝም። ምንም ላደርግ አልቻልኩም። አሁንም የመጣሁት ያን ነገር ውስጤን ስለቆጨው ነው። ስለዚህ የተወጋችው ነገር ሊኖር ይችላል። አዎ እኔ በእኔ መልኩ የምጠራጠረው የተወጋ ነገር አለው ብዬ ነው ማለት ነው። አስከሬኑስ የሆነ ለየት ያለ ሽታ የማምጣት ነገር እንደዚህ አይነት ነገር ነበረ? ያው ሽታ እንኳን የለውም ስላልቆየችም ወዲያውም ስለደረስኩላት። ምክንያቱም ከዛ ካለችበት ላይ ሳትነሳ ነው እኔ በፍጥነት ካለሁበት ከስራ ላይ በራይድ የደረስኩት። ስደርስ እንግዲህ ጎረቤት ውጭ አለ፣ ልጆቹ ውስጥ አሉ። እኔ ገፍቼ ነው የገባሁት። ማንም ሰው ሊነካቱላ አልደፈረም ከማልቀስ ውጭ። እኔ ግን የሚመጣውን ሪስክ ለመውሰዱላ ኃላፊነት ወስጄ ነው ገብቼ ያነሳኋት። ስገባ ግን እየጨስ የነበረው ትንሽዬ ሰዓት ላይ እጣን ነው ያየሁት። ምን ሆና ነው በሚል ሰዓት ነው በከሰል ጭስ ታፍና ቤቱ ግን ያኔ ኖርማል ነው። ጭስ በጭስ ቢሆንም ይሄን ያህል ለሞት የሚጋብዝና የሚያደርስ ጭስ የለውም። ምክንያቱም እኔም ውስጥ ገብቼ የጭስ አይነቶችም አሉ ለሞት የሚዳርጉና ትክክል የከሰል ጭሶች አሉ። የከሰል ጭስ በትክክል ለሞት ይዳርጋል። ያም ደግሞ ቤት በሙሉ ሲዘጋጋ ትንፋሽ ማውጫ ሲጠፋ ነው እንጂ ይሄ መስኮት አለው ቤቱ፣ በር አለው፣ በሩም አልተገጠመም። ከዛ በፊት የነበረውን ባላቅም እንደገና ደግሞ እኛ ማናችንም እኮ በር ዘግተን ቤታችን የሆነ ነገር ሲሆን እጣን እናጨሳለን። እጣን አጭሰን እናሸትና ዘግተን በጣም ጭሱ በጣም ይታፈናል። ግን በዛ መሀል ስራ እንሰራለን። ምክንያቱም የእጣን ጭስ ለሞት እንደማያደርሰን ስለምናውቅ ወዲያው ነው ጭሱ የሚጠፋው። በዋነኝነት ያው ጭስም ስለሆነ ሊዘጋ ይችላል፣ መተንፈሻ ሊዘጋ ይችላል፣ ይከራከራል፣ ብዙ ነገር አለ። ግን ደግሞ ምንድነው ትልቁ ጥርጣሬ ውስጥ ሊያስገባን የሚችለው ነገር እዚህ ጋር በአንገቷ ስር ይመጣል። ያ ደም ያ እኔ የማስበው ያ ጭስ የተደረገ ሁን ተብሎ ጭሱ አይደለም። እሷን እንግዲህ እሱን ያው ምናጣራ ይሆናል፣ እናጣራለን። ቀድመን መፍረድ አንችልም። እንግዲህ እዚህ ጋር እኛ መፍረድ አንችልም። በዋነኝነት ግን አንቺም ያጠፋሽው ጥፋት አለ። ሳልናገር ማለት ስለማልፈልግ እውነቱን ነው የምነግርሽ። ያኔ ህግ አካል አስጠርተሽ የህግ አካሎችን አስጠርተሽ ወዲያውኑ ነው የምልሽ አስከሬኗን ማስመርመር ትችላለሽ። ይሄ በጣም ትልቅ ጥፋት ነው። አንቺ ጋር ገብቶሻል። ምክንያቱም ሌሎች የሚመለከቱ አሉ። እንደዚህ አይነት ነገር ሲያጋጥም ቶሎ ብሎ ሂዶ ለሕክምና ማብቃት ነው። ሰው እንኳን ዝም ብሎ ወድቆ ከተገኘ ተነስቶ ምንድነው የሞተበት ምክንያት ተብሎ ይመረመራል። ቤቷ ውስጥ እንኳን ለዛውም ደም እያየሽ፣ ይሄ በጣም ስህተት ነው። ጥቆማው መጠቆምሽ ጥሩ ነገር ሆኖ እያለ ጊዜው ቢሄድም ከ6 ወር በኋላና ከ7 ወር በኋላም ቢሆን ግን ጥቆማ መጠቆምሽ ደግሞ ዝም አለ ማለትሽ እንዲጣራ መፈለግሽ ደግሞ ይሄ ሌላ የሚደነቅ ነገር ነው። እና እህታችን ሊዲያ አመሰግናለሁ በጣም ለሰጠሽን ጥቆማ። ምንድነው አሁን የምታረጊልኝ መሰለሽ? ያው እዛ ሰፈር ውስጥ እንሄዳለን። በዋነኝነት አንዳንድ ነገሮች እናጣራለን። አግሬሲቭ ናቸው ብለሽኛል። ሂጄም ስጠይቃቸው ፈቃደኞች በቃ ሊነግሩኝ ፈቃደኛ አይደሉም ብለሽኛል። ግን አጥጋቢ የሆነ ማስረጃ ስለሰጠሽኝ ካሜራ ይዘሽ ሂደሽም አልልም። እንግዲህ እኔ ራሴ ነገሮችን ለማጣራት ለማወጣጣት ሞክራለሁ። አስፈላጊ ከሆነ ደግሞ እንግዲህ ካሜራ ይዘሽ ሂደሽ እነዚህ ልጆች የሚያናግሩትን
ላንቺ የሚመልሱት ነገር ደግሞ አብረን የምናይ ይሆናል ማለት ነው። ለሰጠሽ ጥቆማ እንግዲህ በጣም አመሰግንሻለሁ። እንግዲህ ውድ ተመልካቾቻችን የሰማነው ነገር አለ። ይህን ነገር ደግሞ በቀጥታ እዛው ያው ቤቱ እዛ ቤት ወስዳን እያንዳንዱ ነገር ከሰፈርም ከሌላውም ሰው አንዳንድ ማስረጃዎችን አጣርተን እውነቱን ለእናንተ የምናሳያችሁ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን አሁን የልጆቹ ሰፈር ውስጥ ነው የምንገኘው ማለት ነው። ተመልሰን መጠናል። ያው እህታችን እያንዳንዱ ነገር ሄዳ እያንዳንዱ ነገር እንድታጣራልን እናደርጋለን በካሜራ እንደተለመደው ማለት ነው። በዋነኝነት እንግዲህ መጥፎም ሊሆን ይችላል ጥሩም ሊሆን ይችላል የሚገኘው ምላሽ እንግዲህ ሰው እናጣራለን። አሁንም እያጣራ ነበር ጎረቤቶቿ ጋር መጨቃጨቆች በጣም እንደነበሩ በጣም የበዙ መጨቃጨቆች እንደነበሩ እናታቸውን በጣም የሚያስቀይሟት ልጆች እንደነበሩ ያው ይሄንን ለማጣራት ችለናል። ግን ይሄም ሆኖ እንግዲህ ድርጊቱን አደረጉ አላደረጉ ወይም ፈጸሙ አልፈጸሙ ማለት አንችልም። እውነቱን እስካላጣራን ገብተን እያንዳንዱ ነገር በስራችን እስካላረጋገጥን ድረስ ማለት ነው። እንግዲህ አንቺ የምታረጊው ምንድነው? ካሜራ ይገጠምልሻል። ካሜራ እንዳለ እንደብቃታለን። ሂደሽ እያንዳንዱ ነገር መጠየቅ የምትፈልጊው ከዚህ በፊት የጠየቅሻቸውን ጥያቄዎች ሳትፈሪ እኛ ቁጭ ብለን እዚህ ጋር የሚፈጠረውን ነገር ሁሉ እናያለን። ላይቭ ነው የምናየው። ካሜራውን ሳትፈሪ ሳትሸማቀቂ እያንዳንዱ ነገር ጠይቄ ማለት እወዳለሁ። ሆቴ ያው አንድ ጊዜ ስለጀመረው መጨረስ አለብን ጉዳዩን። ትክክል ነው። ጉዳዩን ከዳር ለማድረስ ነው። በጣም ጥሩ። እንግዲህ ካሜራ አዘጋጅላትና ሌላውን ነገር አብረን እናያለን። እንዴት ነህ? ደህና ነህ? ምን ነው እናንተ ስልክ የማይደወል? ጠፋሽ እኮ። ኧረ አለሁ። እንዴት ናችሁ? ደህና ናችሁ? አለሁ። ብዙ አዲስ ነገሮች አሉ። እንዴት ነው? እንዴ በሩን አታስገባኝም እንዴ? እሺ እሺ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? እንዴት ነው? እየበረታችሁ ነው? ሁሉ ሰላም ነው? እንዴት ነው? ምን አዲስ ነገር አለ እናንተ ጋር? እሱማ ገና ነው። እናንተ ስለዚህ ላይ ናችሁ። አሁንም የእሷ መሞት አልቆጫችሁ? ኧረ ተው። እኔማ ስለ አሟሟቷ ያልተዋጠልኝ ነገሮች ስላሉ አሁንም በዛ ጉዳይ እንድንነጋገር ነው የመጣሁት። ምክንያቱም ብዙ ደስ ያላለኝ ነገሮች አሉ። እናንተንም ስጠይቃችሁ የዛለት እንደዛ አድርጋችሁ አስወጣችሁኝ፣ ጎረቤቱም እንደዛ። ግን እኔ ያልገባኝና ያልተዋጠልኝ ነገሮች ስላሉ በሱ ጉዳይ ብናወራ ብዬ ነው የመጣሁት። አንቺ ትይቁ ያምሻል። የሞተችው እኛ ናት። ኧረ ሰላም ስጫት። ከሞተች ሞታለች እኮ እንዴ! እኔ ሰላም ሰጣታለሁ። ለእናንተ እናታችሁ ናት። ለእኔም እኮ የምወዳት ጓደኛዬ ናት። ምን ሆናችሁ ነው እናንተ? እሱማ ምን የተጎዳነው በሞቷ እኛ ነን የተጎዳነው። ምን የተጎዳችሁት ነገር አለ እናንተ? ያው እንደማያችሁ ምንም የመሰላችሁ ነገር የለም። እሷ ግን ምንም በእናንተ እንደተንገበገበች ለእናንተ እንዳለች ይኸው አፈር አስገባችኋል። ከእናንተ የምፈልገው አስክሬኑ እንዲመረመር ነው። በቃ ያንቺ ያምሻል። ለምን ያመኛል? እውነታውን ነው እየነገርኩህ። የተጎዳነው በሞቷ እኛ ነው የተጎዳነው። ምንም አልተጎዳችሁም እናንተ እንዴ! ይኸው ጎረቤቱም ምንም ስጠይቅ ምንም እንትን ያለኝ ነገር እንዴ! አንድ ሰጠን አልሰለችም። እናታችን በሞቷ ቁጭ በልና እናገኝ። አንተ ለምን የመረምሮ ገብተሽ ቁጭ ያልሽው? ሲጀመር እስካሁን ቤት ውስጥም እንዳልገባ ፈለጋችሁ። እኔንም ልደበድቡኝ ነው? ያንዴ ከመተሽ እኮ አንቺ እንጀራ አልጋገርሽልንም እኮ ዛሬ መተሽ ምንድነው እንደዚህ ነው? ጋግራ ላበላችሁ እናታችሁ። እናንተ ጥሩ ያልሆናችሁ ለእኔ ጥሩ ልትሆኑ ነው? እሱን ለእኛ ተይው። ጥሩ መሆኑና ለመሆኑ ለእኛ ተይው። አዎ አሁንም የመጣሁት በሞቷ ጉዳይ ያልተዋጠልኝ ነገር ስላለ እሱን ልጠይቃችሁ ነው። ምንም እኮ የምትጠይቂ ነገር የለም። በቃ እኮ ለእኛ እኮ እናቷ እኮ እሷን አግኝተን እኮ ምንም እኮ ሰላም ያገኘነው ነገር እኮ የለም። እንዴት ነው ሰላም? ይኸው እየኖራችሁ ነው እናንተ። ስትጠየቁም የከሰል ጭስ ነው ትላላችሁ። ግን ሴትዮዋ በከሰል ጭስ እንዳልሞተች አውቃለሁ። እኔ ጓደኛዬ በከንቱ መቅረቷ ነው የሚቆጨኝ። እናንተ ግን ይኸው ቆማችኋል።
በዛ ሰዓት እኮ የተሸደ እንደ ከሰራ አንቺ ራሱ ጭሱ ያ ከሰል ጭስ አይደለም ምን ያየሁት እጣን ነው የተጨሰው ታንገቷ ወርደው ደምነው አልወጣም እውነታውን ሳላረጋግጥ ዛሬ አልወጣም ከዚህ ቤት ምንም እኮ እውነት የለም እኮ የተረጋገጠ ነገር እኮ ነው እውነታ የሚባል ነገር የለም በቃ ከሰል አይደለም ደም እየፈሰሳት አንተን ጠርቼ እኮ በወቅቱ አሳይቻለሁ ግን ልደበድበኝ ደርሰህ ገፈታትረን ያስወጣኝ ይሄ ለምን ሆነ ብዬ ተመላልሼም ስጠይቃችሁ ለቅሶም እንዳላለቅስ እኮ ነው ያረጋችሁኝ አረ በቃ አዘናችንን አስተምበት ውጭልን አንቺ ወጣበት ሰው ይስማ ጎረቤት ይምጣና እውነታውን እናገራለሁ አስክሬኑ ድጋሚ ወጥቶ ይመርመር ጎረቤት እኮ እውነታውን ያውቃል እኮ አይቶታል እኮ ጎረቤትማ እውነታውን አላወቀም ምንም ያወቀው የገባው ነገር የለም እኔ በሚገባኝ መልኩ ነው እንደ ሙያተኛም ማስረዳት ስለሚጠበቅብኝ ነው እሺ ደሞ ያተኛ ማለት እሺ ውጪልን በቃ ምንም አንፈልግም ውጪልን የመጨረሻ መልሳችሁ ይሄ ነው ይሄ ነው ለኛ ነው እናታችን በቃ ውጪልን አረባካችሁ እውነታውን ለኔ ለምን አትነግሩኝም ለምን አትወጪልን እንዴ እውነታው ይሄ ነው ውጪልን እሺ እውነታውን ሳትነግሩኝ ዛሬ የትም አልወጣም ለምን መብታችን በገዛ ቤታችን እንዴ ውጪልን በቃ አንፈልግም ውጪልን በቃ ውጪልን በቃ አንፈልግሽም ውጪልን እውነታው ከተረጋገጠ በቃ ገሞተሽ ገና አመትም አልሞላትም 6 ወራ ነው ገና ተረፈበት በቃ እናታችን ተረፈበት ውጪልን በቃ እኛ አንፈልግም ውጪልን እባክህ አንተ ለአንተ እሷ እንደዚህ ናት እኔ የመጨረሻ ፍላጎቴ አስክሬኑ ወጥቶ ይመርመር ገና ካፈሮቶ ተከፍሮቶ ይመርመር ይወጣል አንቺ ትዩነት የሚያምሻል ትውጪልን አልወጣም ለምንድን ነው የምወጣው እውነታውን ሳትነግረኝ እንዴት እወጣለሁ ያለው እርምጃ የመጨረሻ ውሳኔ ይሄ ነው ውጪልን በቃ ውጪልን አንፈልግሽም ውጪልን ተቆፍሮ ይመርመር ነው የምትዩ አዎ እናንተ ፍቃደኛ ከሆናችሁ እኔ ያለውን ነገር እችላለሁ በቃ የእናታችን ነፍስ ይረፍበት በቃ ውጪልን የእናታችን ነፍስ ይረፍበት ውጪልን በቃ አንፈልግም ውጪልን በህግ አምላክ ትያችኋለሁ ኧረ እናንተ ብልግናችሁ እኔንም እናታችሁን መታችሁ እኔንም ደብድባችሁ ነው የምታስወጡት ኧረ ሰው ያለ ህግ ያለ ተመልካቾቼ እንግዲህ ልጅቱንም ገፍትረው አባረዋታል ከቤት እንደዚህ አይነት ነገር ለመመለስም ፍቃደኞች አይደሉም እነዚህ ልጆች በዋነኝነት ግን እኛ ማጣራት እናደርጋለን በጣም ነው የሚያበሳጩት ቢያንስ እንኳን በስርዓት ሰው ማናገር አለባቸው ሰውን በስነ ስርዓት ማናገር ያለባቸው ግን ገፈታትረው ምንም እናቀው ነገር የለም ብሎ ነው ልጅቱንም ከቤት ያስወጧት እኔም ቢሆን ሞር ችግር ውስጥ እንድትገባ ስላልፈለኩኝ ብዙ ጥያቄ ማላበዛውባትም ብቻ እስቲ እኛ ለማጣራት እንመክራለን ነገሩን እንሄዳለን ማለት ነው ተከታተሉ ሰላም እንዴት ነው ደህና ነህ እኔ ልዑል እባላለሁ ጋዜጠኛ ነኝ ቤት ለቤት እየዞርን ብዙ ስራዎችን እንሰራለን ሰዎችን እናበረታታለን ወጣቶች ላይ ብድርን እየፈጠርን እያመቻቸን የተለያዩ ስራዎችን እንዲሰሩ እናደርጋለን እና ታዲያ እኔ ምን አገባኝ አባቴ ያው ከዚህ ከወጣት ከወረዳው ወጣት ማዕከል የመጣ ነውና ወጣቶች ቤት ውስጥ የሚውሉት ወጣቶችን ለማነቃቃት ለማበረታታት ብድሮችን ለመፍጠር እንዲሰሩ እንዲንቀሳቀሱ እንዲለወጡ ማድረግ ነው አላማችንም ፍላጎታችን እና ቁጭ ብለን መነጋገር ብንችል ብዙ አይነት እድሎች አሉ እኛ ምንም አንፈልግም ያለን በቂ ወጣቶች በንግድ ስራ ላይ እንዲሰማሩ በሹፌርና ሙያ ላይ እንዲሰማሩ የተለያዩ አይነት እድሎችን እንፈጥራለን ከዓለም ባንክ ጋር የተለያዩ የብድር አማራጮችም አሉንና ፍላጎቱ ካለ አረኛ ፍላጎት ማንንም የለውም እዚህ ማንንም ፍላጎት የለውም ዝም ብላችሁ እየመጣችሁ አጨቅጭቁም በቃ ሰላም ስጡልኝ ማለት አይ በቃ እየመጣችሁ በራችሁ ላይ ተመላለሱ ሲያሻችሁ እንደሌላ ታቻችሁ በቃ ተውንኛ ምንም አንፈልግም እንዳልኩ ነው እኮ ወንድሜ እኛ አሁን እኮ ገብቶኛል ግን በቃ ምንም አንፈልግም ምንም ነገር አንፈልግም ወጣቱ ነህ እንደዚህ ትላለህ አይኛ ካልፈልግም ሰላም ወንድሜ እንዴት ነው እኛ ከወጣት ማዕከል ነው የመጣ ነው ከዚህ ከወረዳ ማለት ነውና ለወጣቶች የተለያየ አይነት እድል ሽልማት አለን እንዲንቀሳቀሱ እንዲሰሩ በብድር ተደራጅቶ እንዲሰሩ የተለያዩ አይነት ነገሮችን እናመቻቻለንና ፍላጎቱ ካላችሁ ዛሬ እናንተ ጋር እኛ በቃ ምንም አንፈልግም ሽልማቶችም አሉ ወንድሜ ሽልማቶችም አሉ ሚዲያ የተለያየ አይነት ሚዲያ ላይ አሳያችኋለሁ ችግር የለውም በቲቪ የምታዩት ነገር እንዳልከው ወንድሜ ከዛም ናቸው
ችግር ይታወቃል። ከፈለክ ላሳይ ይችላል። እንዳልከው ነው የተለያየ። አሁን ለምሳሌ ወጣት ነው አይደለ? መነገር ብትፈልግ ገንዘብ ከሌለ አትችልም። ስለዚህ እነዚህ ነገሮች ነው እኛ የምናመቻቸው ለወጣቱ በብድር ንግባ። ያው ወጣት ነን እንግባባለን ብዬ ነው። ማንነታቸውን ጌት እናውቃለን። ምን ይሁን በምን እናውቃለን። ችግር የለውም። ምንም እኛም እንደናንተ ወጣቶች ነን። ሱማ ይገባናል። ግን በቃ እኛን አጨቅጭቁን ተው። በቃ እኛ በራሳችን ይመስራታል። ተውን በቃ እኛ አንፈልግም። እሺ እንግዲህ ውድ ተመልካቾቻችን በእነሱ በወንድሞች መልካም ፍቃድ እንግዲህ ቤታቸው ገብተናል። የስራ ኃላፊዎችም ይህን ቪዲዮ ያዩታል። እንዳልኳችሁ ነው እኛ ወጣቱን ለማበረታታት ስራ እንዲሰራ ቤት ነው አሁን ለምሳሌ ያገኘኋቸው በዚህ ሰዓት በስራ ሰዓት። ስለዚህ ትማሩም ትምህርት ላይ ትሆኑ አላውቅም፣ ግን ደግሞ እናንተ ማበረታታት የኛ ግዴታ ነው። በጣም ብዙ ወጣቶችንም አበረታተናል። የሚታይ ተጨባጭ ስራዎችን ሰርተናል። ገብቷችኋል? ስለዚህ ምንም ሳትፈሩ ሳትደናገጡ ለምን ጠይቃችሁ ጥያቄዎች ምላሽ ትሰጡናላችሁ። ስለ ስራ ስለ ሞቲቬሽናችሁ ምን መስራት እንደምትፈልጉ እነዚህን ነገር ካወራን በኋላ በቃ ስራችንን እንጨርሳለን። እናንተ የሚገባው ሽልማትም ከሆነ ሽልማት፣ ከዛ ውጪ የብድር አገልግሎትም ከፈልጋችሁ የብድር አገልግሎት ፈልጋችሁ ወደምትፈልጉበት አይነት ሙያ መሄድ ትችላላችሁ። ገብቷችኋል? መጀመሪያ ግን ስማችሁን ብትተዋወቁ አልተዋወቅንም። እሺ እኔ በረከት ስንታየው እባላለሁ። እሺ ወንድሜ። እኔ ደግሞ ያብስራ ስንታየው እባላለሁ። ወንድማማቾች ናችሁ? ታናሽና ታላቅ ናችሁ? ማን ጋር ነው የምትኖሩት? ብቻችሁን ነው የምትኖሩት ወይስ ከቤተሰቦቻችሁ ጋር? ከብቻችን የምንኖረው እንግዲህ ለየህንን ከእናታችን ጋር ነበር የምንኖረው። እናታችን ሞታለች። ከሞተች 6 ወር ምናምን ሞታ እናታችን። አሁን ብቻችንም ይረዳን የለም። እነሱ ብቻ ነን በቃ የምትኖሩት ማለት ያው አዝናለሁ። በመጀመሪያ ደረጃ እናታችሁ በህይወት ከሌለች የሚያሳዝን ነገር ነው። ገብቷችኋል? እና እንደውም ለእናንተ ይሄ ሞር እድሉ ያስፈልጋችኋል፣ ሰርታችሁ ለመጠንከር ለመበርታት፣ አጋዥ ከሌላችሁ ማለት ነው። እሱማ በዚያት አጋዥ የለንም። እኔ እና እሱ ነበር ስበርስ ነው። ተማሪ ናችሁ? ትምህርት ነበር ያው አቋርጠናል። አሁን በምን ምክንያት? መኪና መንዳት ብዙ ነገር እንፈልግ ነበር። እኛ እንፈልገው ሬድ መስራት ነበር። እናታችን ከሞተች በኋላ በቃ ምንም ትምህርት ጨርሳችሁ ነው አቋረጥን። በቃ እኛ እንፈልገው መኪና መስራት ነው ምናምን ሬድ መስራት እንፈልግ ነበር። ግን ምን ዋጋ አለው? እናታችን ሞታለች። አይዟችሁ መጠንከር ነው። እንደዚህ አይነት ነገር በህይወት ያጋጥማል። እናታችሁ ምን ሆና ነው የሞተችው? በህመም ነው? እሱ ነገር አስፈላጊ ነው እዚህ ጋር መታየው? ያው ለጥያቄ ያክል ነው እንጂ ምንም የተለየ ነገር ኑሮት አይደለም። ግን ካወራን ያው እንደ ወንድማማች እያወራን ነው ብዬ ነው ያው እየጠየኳቸው አይደልነስ እንድትበረቱ። ግን ያው ስለሷ ባትጠይቀን ጥሩ ነው እዚህ ሰዓት ላይ ማለት ያው በዚህ ሰዓት እሷ ማውራቱ ስለሷ ማውራቱ ጥቅም የለውም። እሷም ተረፍ በቃ ነፍሷን እናስጨንቅ ሀዘናችንን ገሚነ ያዝናል። ብቻዋን ያሳደገቻችሁ ማለት ነው? ብቻችን ብቻዋን ያሳደገች። አባታችንን ማናውቀው። አባታችንን የምናውቀው በቃ በስም ብቻ ነው። በቃ ስንታየው በቃ አባታችሁ ስም ስንታየው ብቻ ነው የተባለ። ሌላ ምንም የምናውቀው ነገር የለም። ማለት ምንድነው? ጥሏችሁ ሄዶ ነው ወይስ ምንድነው? በእሱም አርፎ ነው? እኛ እሷም የነገረች እናታችንም ከሞታ በፊት እንደዚህ ነገር የነገረችንን ነገር ጠይቃችኋት አታውቁም? በቃ እሷ ስለነበረች በቃ እንደ እናትም እንደ አባትም ሆና ስላሳደገችን በቃ ስለሷ እሷን ብቻ ነበር በቃ የምናስበው። እንደ እናትም እንደ አባትም ሆና ስላሳደገቻችሁ ሌላ ነገር አትፈልጉም? ኦኬ ብቻ አዝናለሁ ለሆነ ነገር እና ሹፍርና መስራት እንደምትፈልጉም ስትነግረኝ ነበርና እና ታዲያ ምንድን ያዛችሁ? ሹፍር እንዳሰሩ ምን ያዛችሁ? ሹፍርና መስራት እንችላለን። እንዳየው ቤቱንም ሽጠናው መስራት እንችላለን። ግን አሁን በቃ አዘዴንን ምንም መስራት እንትን ፍላጎት የሚለኝ ነው። እሷ ከሞተች በኋላ ፍላጎታችን ሙሉ ጠፍቷል። ለምን ትሸጡታላችሁ ቤቱን? ያው መኪና ለመግዛት ነው። አሬድ መስራት እንፈልጋለን ብዬ ነበር። እንደዛ ከሚሆን እኔ ባመቻችላችሁ የራይዱን ጉዳይ እኔ ባመቻችላችሁ እዚህ ቤት ውስጥ እናንተ እየሰራችሁ ራሳችሁ የምትለውጡበት። መቼም ኢትዮጵያውያን መተጋገዝ ባህላችን ነው አይደል? አዎ መተጋገዝ ባህላችን ስለሆነ ይሄን ቤት መሸጥ አያስፈልግም። ተረድተኸኛል? ስለዚህ እኛ ብናመቻች በብድር እንደዚህ አይነት ነገር መግዛት ትፈልጋላችሁ? እሱማ ሀሳባችን እንደሱ ነበር። በቃ ራይ ሰርተን ቢያንስ
እኔና እሱ እርስ በርስ ስለሆነ ሁለታችን ስለሆነ እርስ በርስ የተደጋገፍን ካልሆነ ወደፊት ይከብደናል ብለን ነው በቃ ማንንም ከጎናችን የሚሆን ሰው የለም። ስለዚህ ሁለታችን የተደጋገፍን ሌላ የቅርብ ዘመድ ቤተሰብ የለም መሩቅ ናቸው። በቃ እሷ ብቻዋን ነው ያሳደገችኝ። እኛ ዘመድ ምናምን የሚባል ነገር አናውቅም። በቃ እሷን ብቻ ነው ከእሷ ውጭ ሌላ ቤተሰብ የለም። የምታውቁት ሌላ ምንም ቤተሰብ የለም። እሷን ብቻ ነበር በቃ በዛ ሰዓት ዘመዳችንም እናተ ሁሉ ነገራችንም እሷ ነበረች በቃ። እና በጭስ ነው ታፍና የሞተች ናልከኝ? በጭስ ነው ታፍና የሞተችው። ምን አይነት ጭስ ነበር? አይ በቃ ስለዚህ ነገር አናውራ ማለት አይ በቃ አናውራ ያና ገባት ተዝጀመው አይደለም እኮ አሁን እኮ እንደ በቃ ስለናታችን ምናምን አናውራ በቃ ጋችን ለዝረዳን ልትለን የመጣዋ በሱ ነገር ተነጋግረን እንጠብቅ አይሻል? ሌላ ነገር ውስጥ መግባት እኮ ያስፈልገናል። አይደለም እናታችን አታል ያረፈችው። አዎ ላይክ እኔም የሆነውን ነገር መስማት ፈልጋለሁ። ገብቷል? አሁን ለምሳሌ ከጥንቃቄ ጉድለት በጣም ብዙ ነገር እኮ ይፈጠራል አይደል? ቤት ውስጥ ጭስ የጨሰ ተዘግቶ በጣም ብዙ ሰው ህይወቱ አልፏል። እንደዛ ነው ወይስ ያረፈችው ወይስ ምንድነው? አይ በቃ እኛም በቃ እርዳታ ይቅርብን በቃ ይቅርብን፣ እዚህ ሁሉ ነገር ይቅርብን በቃ ውጣልን፣ አንፈልግም በቃ። ለምን? አረ በቃ አንፈልግም። ልረዳና እንዴ ሌላ ነገር ነው እኮ ገባኝ እኮ በቃ አንፈልግም። እኛ ሌላ ነገር በቃ ስለ እናታችን አታንሳብን። እኛ ራሳችን ሀዘናችን በውስጣችን ይዘን ማንም ስለ እናታችን አያገቡም። በቃ እኛ ነን ለእናታችን፣ ለእኛ ነው እናትነት። ስለዚህ በቃ እኛ አንፈልግም፣ እርዳታው ይቅርብን በቃ ውጣልን። ለምን አትረጋጉም? ተረጋጉና እያወራን አይደለም እኮ አይደለም ስለመጣብን ነገር አውራና ስለ ስራው እኮ እያወራው እኮ ነው። በቃ እኛ ሌላ ነገር ግን ደግሞ ጎን ለጎን ደግሞ ላይክ አሁን ለምሳሌ ትምህርት የሚሰጥ ከሆነ ተመልካቾች አሉ። ገብቷል? አሁን ለምሳሌ እሺ የእናንተ እናት አንዴ እንደዚህ ሆነች፣ ነፍሷን ይማረው። የሌላ ሰው እናት እንደዚህ እንድትሆን ትፈልጋላችሁ? እሱንማ አንፈልግም። ለሌላ ሰው ጥንቃቄ እኮ ነው። ችግር የለውም። ለሌላ ሰው ጥንቃቄ ነው። ገብቷል? ሳይኛ ጥንቃቄው የሚቅርብን ምኑ የሚቅርብን በቃ ውጣልን፣ አንፈልግም። ቆይ ተረጋጋ እስቲ ወንድሜ። ማን ያልከኝ ስሙ? ተረጋጋ ወንድሜ። አንፈልግም እኮ ተረጋግቻለሁ እኮ። ምንድነው ግን እንደዚህ የሆነበት ምክንያት ምንድነው? ለየት ያለው ነገር ምንም ለየት ያለ ነገር የለም። በቃ አንፈልግም፣ እርዳታ ውጣልን በቃ። ምሰማን እንኳን ነገር እናታችን በጭስ ብቻ ነው የሞተችው። በጭስ ነው የሞተችው እኮ። በምን ጭስ እኮ እያልኩ ነው። ማስረዳት አይጠበቅብንም። እኛ ስላንተ ጀምር ለአንተ ማስረዳት አይጠበቅብንም። አንተ ማን ነህ ለኛ? ምንችንም እኮ አይደል አንተ የምናስረዳው ምንም አይደለም። ወይ ፖሊስ አይደለም ወይ እንትን የለም። በቃ ውጣልን፣ አንፈልግም። ስለ ፖሊስ እኮ አይደለም እያወራሁ ያለሁት። አሁን እኮ እንደ ጓደኛ እንደ ወንድም እያወራን ስለመሰለኝ ነው። ገብቷል እኮ። እኛም እንደዛ አስበን ነበር፣ ግን በቃ አንተ ደግሞ ምንም ወደማይጠቅመው እኮ ነው ያወር የመጣበት። ስራ ለመፍጠር ነው፣ የስራ እድል ነው። በቃ ስለሱ ብቻ እናውራ። ስለናታችን እኮ በጥያቄው መሀል ላይክ አሁን እንደዚህ ማውራት ምንድን ያበሳጫችሁ? የእናታችሁ ጉዳይ ነው አይደለ? እውነት ነው የእናት ጉዳይ ላይክ አንጀት ላይክ ሊወጥስ ይችላል አውቃለሁ። ማለት ሰውም እንዴት እንደሚሆን አውቃለሁ እናቱ ሲያርፍበት። ገብቷል? ግን እንደዚህ የምጠይቅ ምንድነው እናንተን እያስቆጣችሁ ያለው? በቃ ቁስል ነው፣ ለኛ ደግሞ ቁስል ነው። ገና በስትክክል ተታክመን ያለነው ቁስል ነው። በቃ እሱ ለኛ ገና አዘኑ አልወጣልንም። ገና ከሞተች ዓመት አልሞላት እየመጣችሁ አጨቅጭቁ ነው ስለሷ ጉዳይ። በቃ ውጡልን፣ አንፈልጋችሁም በቃ። እኔ እኮ ስለሷ ጉዳይ ልጠይቅህ እኮ አይደለም የመጣሁት እኮ ስለ እንደዚህ ያስመሰልከው በቃ አንፈልግም። እሺ በቃ ውጣልን፣ በቃ እርዳታው የሚቀርብን ውጣልን። እንዴ አንፈልግ ያ ነገር ፈልገን ከመጣ ወይ የፈለክበትን ጉዳይ አውረን ነው ጣበቃ እኮ። እሺ ሌላም ነገር ልፈልግም አልፈልግም። እናታችሁ በምን አይነት ጭስ ታፍና ነው የሞተችው? ስለሱ የማጣራት አንተ አያገባህም። አንተ ማንንም አያገባህ። መርማሪ አይደለ ፖሊስ አይደለ። በቃ ውጣልን፣ አንፈልግም፣ ውጣልን። እንዴ መርማሪና ምናምን ነው የሚጠይቀው? አዎ በቃ እንደዚህ ማለት ይችላል። እኛ ቤተሰብ አናውቅም፣ ማንንም ቤተሰብ አናውቅም የሷን። ስለዚህ ውጣልን በቃ አንፈልግም። ምኑም ይቅርብን፣ እርዳታውም ይቅርብን በቃ። ያለኝ አንተ ተረጋጋ እሺ። በመጀመሪያ ደረጃ መረጋጋት ከቻልክ ተረጋግተህ አውራኝ። ለምን ታውቂያለሽ? አሁን እሺ ችግር የለውም እየታገስኩ ነው እኮ እያወራህ እየለፈለፍክ እኮ ነው ያለው። እኛን ድራሽ ታገስን ያለን እየለፈለፋችሁ ነው ያላችሁት። ግን አሁንም ደግሜ ደጋግሜ ጠይቃለሁ። እስካልመለስክልኝ ከዚህ ጥያቄ አልወጣም። እኛ ደግሞ አንመለስም። ውጣልን በቃ ውጣልን፣ አንፈልግም። ውጣልን። ለምን ለማትመልሰው? አንፈልግም፣ መብታችን ነው። አንፈልግም፣ መብታችን እኮ ነው። የትኛው መብት? የራሳችን መብት አለ። የመለስም ጥያቄ መብት አለን። ደግሞ ስለራሳችን ነው። የኛ እናት ደግሞ ለኛ እናትነቷ ስለማንማችሁም ማናችሁ መጣችሁ አልመጣችሁ ምን አገባችሁ? አዎ ስለናታችን አታውራ። የመጣበትን ጉዳይ አስፈጽም፣ ውጣልን በቃ። ምንድነው የመጣበት ጉዳይ?
ስራ ለማስፈጸም እኮ ሊሆን ይችላል ግን ደግሞ የመጠየቅ ግዴታ አለብህ እያልኩ ነው ሰማይ ያለብህ ምን ተራከረ ስነ ስርዓት ያዘንት ዝም በል ስነ ስርዓት ያዘ ወንድሜ አጥቶ ወንድሜ አጥንተው ለምን ደመመተ ቁጭ እኮ አልፈ ተቀመጣ ወንድሜ ለምረም ነው ታናሽ እንዴ ቁጭ ለለው ቁጭ እያልኩ ነው ቁጭ ቁጭ ስነ ስርዓት ያዘ ስነ ስርዓት ያዘ እሺ አትንዳት ሲጀመር አገባን በብታችን እኮ በገዛ ቤታችን መጣ ነው እንደ ጨራሽ ባለበት ሀገር ነው ዋረን በቃ ታናሽ ወንድሜ አጥንተው ስነ ስርዓት ያዘ በጥፊ እንዳላዞር አንተ ታናሽን አትበለኝ እኮ ወንድሜ አጥንተው ምጣይቅን ጥያቄ መልስ እሺ ወንድሜ አጥንተው ወንድሜ አጥንተው እሺ ወንድሜ አጥንተው ቁጭ አለ እኮ ወንድሜ አጥንተው አጥንተው በገዛ ቤታችን መጣ ጭራሽ ስነ ስርዓት ያዘ አንተ እኮ ወንድሜ አጥንተው ያው የመጣበትን ጉዳይ አውራና ውጣልን በቃ ረግጧል እዚህ ላይ ጥዬ ተገለ እንደሆነ እስቲ እናያለን እኔ ምንም አውሮ ነገር የለም እስቲ እናያለን እሺ ችግር የለም እኮ ቀላል እኮ በገዛ ቤታችን መጣ ጭራሽ ትመታና ለምን ደማታወራ አላወራም መፍትያ አይ በቃ የመጣበትን ጉዳይ አስረዳና ይውጣልን በቃ ተው ስነ ስርዓት ታረጋጋ በቃ ስነ ስርዓት ያዝ ሰማይ ምጣይቅን ጥያቄ ትመልስልኛለህ ትመልሳለህ ወይስ አትመልስም እንመልስልሃለን ጠይቀን በቃ እናት በምንጭስ ነው የሞተችው በከሰልጭስ አልኩ እኮ በቃ ስለሷ ታወራ ለምን ታፈና ነው የሞተችው በቃ በከሰልጭስ አልኩ ያ ነገር እኮ አያስፈልግም ይኸውልህ መጠፍጠፍ ትፈልጋለህ እንዴ ለምንድን ነው የምንጠፈጠፈው እሺ ተዘጋጅ አንተ ተዘጋጅ ይኸውልህ ይጠፈጥፋል ከፈለክ ገብቶ ስነ ስርዓት ያዝ ገባ ለምጠይቅ ለያናን ጥያቄ ምን ላይ ስጠኝ እኮ እንመልስልሃለን ጠይቀን በቃ ግን በቃ እሱን አትንከው ለምን ደማለከው አጋጨው ለምሮ መታጋጭ በገዛ ቤታችን መጣ ስነ ስርዓት ያዘውን እንደሷት መልስ በቃ ቶ ስነ ስርዓት ያዝ በቃ እንመልስለትና ይውጣልን በቃ አዎ መልሱልኝና ልወጣበት በቃ ጠይቀን በምንጭስ ነበር ያልከው በከሰልጭስ አልኩ ምን ሆነ ነው በከሰልጭስ ታፈና ሞተች እንዴት ሆነ እንዴ እኔ ምን አውቃለሁ እኔ ዋቀ እኔ ምን አውቃለሁ ስለሷ መሞት በቃ በከሰልጭስ ታፈና ሞተች ነው የተባለው በሰዓቱ አንተ የት ነበር እኛ ከውጭ ከትምህርት ቤት እየመጣን ነበር ስንመጣ በቃ ሞታን አገኘናት ቤቱ በሙሉ ጭስ በጭስ ነበር ይኸውልህ ደንግጠን ይገባል ትምህርትህን ካቋረጥ ከአንድ አመት እንደሆነ አውቃለሁ እና ከትምህርት ቤት ተመልስ ምትል ነው ምንድን ፈልገን የመጣው ቆይ የመጠይቀን ምላሽ መልስልኝ ሲጀመርኩኝ ትምህርት አትማሩም ሰምቻለሁ ስነ ስርዓት ያዝ የጠየቁ ያለው እሱ ነው ግዴታ የለብንም እኮ አንተን እኮ በፍቅር ነው ያስገባና እንዴ በስትክክል ገብተህ እንዴት ታረጋለህ እና አንተ ጭራሽ በቤታችን መተጨራሽ መታናለ በገዛ ቤታችን ምን አረኩ በገዛ ቤታችን ጭራሽ ተመታናለ አንተ ስነ ስርዓት ያዝ ምንም እኮ ስርዓት የሚይዘው ነገር ስለ እናቴ እኮ ነው እያወራ ያለው ስለ እናታችን ማማት ልታወራ ነው የመጣው ወይስ ስራ አይደለም ቆይ በሰዓቱ እሷ እዚህ ቤት ውስጥ ሞታለች አይደል የት ነበርክ በሰዓቱ አንተ ከክላስ እየመጣን እንኳን ትምህርት ቤት አትማርም እያልኩ ነው አዎ እያልክ ነበር አሁን እሱማ ልማርም አቋረጥኩኝ በቃ እሷ ከሞተች በኋላ አቋረጠኝ ትምህርት ከሞተች በፊት አትማርም ነበር እንማር ነበር ስንት መቼ ነበር መጨረሻ ጊዜ ትምህርት ቤት እንትን ያልኩ ስትማር ነበር ትዝም አይለኝም ብቻ እንማር ነበር አልኩ በቃ ከ6 ወር በፊት እንማር ነበር አዎ ይኸውልህ ውሸቱን ተው እኔ ትምህርት እንደማትማር አውቃለሁ ዝም ብዬ አይደለም እዚህ ቤት ውስጥ የመጣሁት በመጀመሪያ ደረጃ እውነቱን ነው የምነግርህ ዝም ብዬ እዚህ ቤት ውስጥ ያለ ምንም ማስረጃ ዝም ብዬ አልመጣሁም ሁለታችሁም ትምህርት ካቋረጣችሁ ከ2 አመት በላይ ሆኗችኋል እናታችሁን ራይድ ግዢልና እያላችሁ ታስጨንቋት እንደነበረም ኢንፎርሜሽን አለኝ ራይድ መስራት ፈልገን ከሆነ እኮ ቤቱን ሽጠን እንገዛለን እኮ እንችል ነበር ደግሞ የመስራት ከሆነ በቃ ምንም ነገር አንፈልግም ምንድነው መብትህ ቤቱን ሽጠን እንገዛለን በቃ በዛ ሰዓት እንደዛ ከሷ ጋር ምን ጫቃጨቅ ምክንያት ያ ከሆነ እኮ ቤቱን ሽጠን አሁን መግዛት እንችላለን መኪና እኛ ችግር የለብንም ግን በቃ ስለማን ለምን አልሸጥኩም ታዲያ እስካሁን አንፈልግም በቃ እኛ ምንም ነገር አንፈልግም እኛ መጀመሪያ እናታችን አዘዝ ጀመር ገና ከውስጣችን አልወጣም ሲጀምር ሱሳ ወጣን እንዴ ነው ገና እውነታችን ነው አንተ እንዴ ነው ማለት ስለናታችን አዝነ ነው እንዴ ያዝነው እናት ወርሞች እንዴ ሞተችው አንተ ራስ ምን ጥያቄ ነው ስለናት እንዴ ነው ተዘሉ ለእናት ያለዚህ ጋር ለማን ነው ማለት ነው ይኸውልህ እኔ እውነቱን እነግርሃለሁ መርማሪ ጋዜጠኛ ነኝ መርማሪነት የሚሆነ አሳየን አንተን ሽልማት ለመሸለም አይደለም የመጣሁት ላንተ የማሳየት ግዴታም የለብኝም እንዴ ነው ይለብ በገዛ አጮልሃለሁ እያጮልኩ ታወራኛለህ ሰማይ እያጮልኩ እንደዚህ ማድረግ መብት የለም ይኸውልህ እያንዳንዱ ነገር ብትነግረኝ ነው የሚሻለው እኮ እያንዳንዱ ነገር እናታችሁ ስትሞት በአንገቷ ደም እየፈሰሰ ነበር እኛ እሱን አላየንም ያየነው ነገር የለም እንደዚህ ነገር እኛ ስለሱ ምን እናውቀው ነገር የለም እኮ አልኩ በቃ ባጭስ ታፍና ሞተች
መጀመሪያ ከመጠየቅ በፊት እሺ አሳየን። አንተ መርማሪ መሆንን አሳየን። እኛም ትክክለኛ መልስ እንድንመልስልህ። ለአንተ የማሳየህ አንዳች ነገር የለም እያልኩ ነው። የምጠይቅህን ጥያቄ በደንብ ትመልስልኛለህ። ካላመንክ ደግሞ ተነስ፣ እናወጣ። በር ላይ ማን እንዳለ አይተህ መምጣት ትችላለህ። ተነስ፣ ነይ ልጅ። በር ላይ ማን እንዳለ ተመልከት። ሰምተኸኛል? እውነቱን ካልተናገር ከዚህ በኋላ ምንድን ነው ወልዳ ሰው ሰብስበው የመጣው? አይታችኋል? እነዚህ ነጋ አካላቶች እኮ ምንድን ነው ወልዳ ሰው እኛ ምን አደረግን? እነሱ ብቻ ይበቃዋል። ገባ? እሺ አሁን ጥያቄውን ቀጥ አስገብቼ ከማስጠፈጥፍህ እውነቱን አውራ። እውነቱን እኮ ጠይቀን አልኩህ እኮ። አትንጨርጨር። እንደሱ እያልክ አይደለም የምጠይቅህ። እሺ ስነ ስርዓት ይኑር። እረግጥሃለሁ። እሺ ጠይቀን ቀጥ የምን ደም ነበር አንገቷ ስር ሲፈስ የነበረው? ደም የለም። በክሰል ሞታ እንዴት ነው ደም ይኖራት? እኛ ምን እናውቀው ነገር የለም። በሰዓቱ በአንገቷ ደም እየፈሰሰ ነበር። እሱን እኛ ከትምህርት ቤት የመጣ ነው እኮ ከውጭ ነው የመጣ ነው። በክሰል ታፈና ሞተችን ይላል። ስናያትም ጭስ በጭስ ነበረ እንጂ የምንም ደም አላየንም። ይኸውልህ እንደሱ ስላልክ አይደለም ተው። እንድትሆን እኮ አይደለም እኛ እውነቱን ነው እየነገርን ያለው። እውነቱንማ በግድ አስለፈልፍሃለሁ። ገና አስለፈልፍሃለሁ። አይደለም ኖርማል እኛ እውነቱን ነገር ለየብቻ ለራሱ ተነስ፣ አንተ ወጣ፣ ተነስ እንውጣ። ምንም እንዳታረጉ ግን ለምን ምንም ማረግ ተነስ፣ ለምን ጣስ ይጀምራል? ለምን አንድ ላይ መጠየቅ ትችላለህ? ለምን ጠይቀው? ብቻ ለምን ጠይቀው? ተነስ፣ ተነስ፣ ወጣ እኮ እንደሚልህ እኮ እንደሱ ረፋ አንተ ያዙ ምን እንደዚህ የደገም ምን ሆኜ ተጠቅኩ? እኔ ምን ሆኜ ተጠቅኩ? ምን እንደዚህ የምታናግረኝ? ለምን እንደዚህ የምታናግረኝ? እንዴ በልኩ ሁሉንም ነገር ተመስለኛል። አትምታኛ። ታዲያ ምን በትክክል እናወራለን? ቁጭ ተነስ። አንተ የሞትክ አንተ ምን እንደዚህ የምታናግረኝ? በዛ ቤታችን ያነሳ ወንድ አታውቅም ወይ? በለው ጨመረ። ወንድ አታውቅም ወይ እያልኩ እኮ ነው። እሺ እናውራ። በስተክል እናውራ። እሺ ስነ ስርዓት ያዝሽ። እሺ ለምን ጠይቅልኝ? ያለው ጥያቄ ትክክለኛው ምላሽ። እሺ እኮ አትማር ውሻ። እሺ ተነስ ነው ለጠገብ ለቁጭ ፈልጉጭ። ያንተ ቤት ደግሞ ከየት የመጣ ነው? ከየት የመጣ መብቴ ነው። ራሴ አጮልሃለሁ። ስነ ስርዓት ያዝ። እሺ ጠይቅ። ያለ እቺ ቤት አታዋጣህም። ሰምተኸኛል? አያዋጣህም። ይሄ ቤት መጠየቅ ያለብን ጠይቂኝ። በቃ እሺ ስለ ጸባይ ራሴ ሆንበታለሁ። የኔን ጸባይ ራሴ አስተካክላለሁ። በራሴ ጸባይ መብቴ ነው። የፈለኩትን ጸባይ መተበትም ምስኪን መሆንም ያለኝ መብት የራሴ ነው። የራሴ ጸባይ ነው። የግሌ ጸባይ ነው። እያስተነፈስኩ የራሴ መብት ነው። ስለ ጸባይ ስለምጠይቅ ግን ጠይቂኝ። በቃ እናትህ ምን ሆና ነው የሞተችው? በጭስ ታፈነ። እሺ በሰዓቱ አንተ የት ነበርክ? ትምህርት ቤት አትማርም? እማራለሁ እኔ። እንዲህ ግባና ደብተርህን አምጣ። ስትማር የነበረበትን ከ6 ወር በፊት ስትማር የነበረበትን ደብተርህን አምጣ። ተነስ። የለም አሁን የት እንዳለ አላውቅም። እኔ ደብተር እራሱ እኮ ነው ተናገር። የለም ሲጀምር ደብተር የለንም። በቃ የለንም። በቃ የለንም። ተማሪ ነን በቃ ምን እኮ አትማርም? እማራለሁ። ለምሮ ማልማረው ይኸውልህ እኔ ለአንተ ሌላ ሰው አስገብቼ እኔ አንተን አላስደበድብም። እኔ እረግጥሃለሁ እዚሁ። ገባህ? የእሱ መብት የለህም እኮ። አሁንም እኮ ዝም ብለህ የተማታ ያለው እኮ ሲጀመር እኮ መብት ኖረኝም አልኖረኝም አሳይሃለሁ። ጥያቄዎችን በትክክል መልስልኝ እኮ። እየመለስኩልህ እኮ ነው እኔም ባክባው። ሁለተኛው ነገር ደግሞ ልንገርህ፣ እያንዳንዱን እውነትን ያውቃለሁ እኮ። ካወቅህ በቃ ምን ያክል ታሰቃዩት እንደነበረም ሰምቻለሁ። እኛ ለእናታችን ሲጀመር ስራ ምን ሰራላት እኛም ነበርን። ጭራሽ የቤቱን ስራ እኛን ሰርተን እንጠብቃት ነበር። አሁን የቤቱን ስራ እሷ ከውጪ ስራ ሰርታ ደክማ ስለምመጣ እኛ ነበር ስራ ሰርተን እንጠብቃት። የሚስተካከል ነው። ታላቅ ወንድሜ ወጥም ይሰራል። እሱ እኔ ወጥ ባልችልም ቤቱን እያስተካከሉ ቤቱን ጠራርገን ምናምን አጽድተን ነው የምንጠብቃት። ይኸውልህ እንደዚህ ስለተንጣጣ አይደለም ተው። አሁን እኮ በስትክክል ነው እያወራ ያለው። ሌላውን ነገር ደግሞ ይኸውልህ ራይድ መግዛት ትፈልጋላችሁ አይደል?
እሱንም እውን እናደርገዋለን። እሺ ቤቱን መሸጥ ከፈለግን ቤቱን እኛ እናሻሽጠዋለን። ገዢ የለም። ገዢያታችሁ ነው ያልሸጣችሁት እስከዛሬ? ገዢ የለም። ግን እኛ ደግሞ ቤቱን ምንም አይሰራ አይደለም። እኛ ቤቱን ሰርተን መለወጥ ነው የምንፈልገው። ስለዚህ በቃ ቤቱን ልንሸጠው ነበር። ጥሩ ሀሳብ ነው። ካወራን በጣም ብዙ ነገር እንቀይራለን። ቤቱን ልንሸጠው ነበረ። በቃ ገዢ ስለሌለ በቃ እኛም በቃ ተው ነው። እሺ የመጨረሻ ጥያቄ። እሺ አሁን እናታችሁ በምን እንደሞተች ንገረኝ። አንገቷ ስለተወጋው መርፌ የምን እንደሆነ ትነግረኛለህ? የምን መርፌ? ያለኛ መርፌ አናውቅም። ተወግታ ደም ፈሷት ነው የሞተችው። እኛ ምንም እናውቀው ነገር የለም። እኛ ደም ነገር የለም። እኔ አሁን አስከሬኑን አስወጥቼ ማስመርመር እችላለሁ። ኧረ ትረፍበት። ገና 1 ዓመት ራሱ አልሞላችም እንዴ? ምን ነው እሱ ላይ በረታችሁ? እንደዛ ሆኖ ካገኘው ግን እንጦሮንጦስ ነው የምትወርዱት። ሁለታችሁም ዘብጥያ ነው የምትወርዱት። እኛ ስለ ደግሞ የምናውቀው ነገር የለም። ግን በዛ ሰዓት እየነገርኩህ ነው። መጀመሪያ አዳምጠኝ። እሺ እንደዛ ከሚሆን እውነቱን ንገረኝ። ሚስጥሩን እዚህ እናስቀረው። ቤቱን እንሽጠው። እናንተም ራይት ትገዛላችሁ። ትፈልጉት ነገር ይደረግላችኋል። እኛም የጥቅሙ ተካፋይ እንሆናለን። ካልሆነ ግን አስከሬኑን አስወጥቼ አስመረምረዋለሁ። እኮ አንተም ለማንም አታወራም። እኛም በውስጣችን እንጨርስ። ሁለታችን ብቻ እንጨርስ እዚህ ጋር። ጥሩ። ስለዚህ ይግባ ወንድም ይግባ ወይስ ብቻህን ታወራለህ? ይግባ። እሱም ችግር የለም። እሱ ታወራላችሁ ሁለታችሁም? በጣም ጥሩ። አስመጣልኝ። አግባ። ይኸውልህ እሱ ጋር ስምምነት ላይ ደርሰናል። አስከሬኑን አስወጥቼ ከማስመረምረው ሚስጥሩን ሊያዝላችሁ ልደብቅላችሁ። አስከሬኑን ወጥቶ ከተመረመረ በጣም ብዙ ጉድ ነው የሚወጣ። እርግጠኛ ነኝ ነገር ምንም ነገር እንዳንነግረው እሱም በቃ የሆነ ድርሻን ሰጠውና በቃ ያልቃል። እዚህ ለምንድን ነው የምንነግረው? ስነ ስርዓት ያዝ። አንተ ይኸውልህ ስነ ስርዓት ያዝ። ያስገባው እንዲነግረኝ እንዳይነግረኝ አይደለም። እኔ በግድ ማለት ነው። ለምንድን ነው የምንነግረው? ሪቶን ከሚያስመረምር ብዬ እኮ ነው። እሱ ሲመረምር ለምን ሌላ ነገር ውስጥ እንገባለን? በቃ ከእሱ ጋር እዚህ አንጨርስም። እንደኛው ነገር በምን ነው እሱ የምንነግረው? ለምን ትነግራለህ? ዝም አትል። ምን ታውቃለህ? በቃ እኮ አንዴ ከተናገራን ችግር የለም። በቃ አንዴ እኮ ገብተንበታል። አንዴ በቃ አንዴ ከእሱ የሚደርሰውን ድርሻ እንሰጠዋለን። ምን ነው የገባችሁበት? ምን ነው የገባችሁበት? ዝም አትልም እንዴ አንተ? ይኸውልህ ያስገባው እኮ ማለት ነው በሰላም የምታወራ መስሎኝ ነው። አሰጣለሁ ብቻውን አሰራዋለሁ። እሱ ምን ነግረው ነው? በቃ ሁሉንም ነገር ሊነግረኝ ፈቃደኛ ነው። ያደረጋችሁት ነገር ካለም ሊነግረኝ ፈቃደኛ ነው። በምን አምነህ ነው እሱ ምን ነግረው? በሱ ሙሉ ነገር በቃ ተስማምተናል እና እሱ መልስ ላስወጣውልህ። ይኸውልህ እያንዳንዱን ነገር ከሱ ጠይቄ መርዳት እችላለሁ። ግን በቃ እናንተ የምንፈልገው ነገር እንዳለ ይደረግልናል። ለእሱም ትንሽ ድርሻ ነው የምንሰጠው። በቃ እናንተ የሚያስበው ነገር ይሳካልናል ማለት ነው። በቃ ለምን ትናገራለህ? በቃ ዝም አትልም። አንተ ራስህን እኮ ሰማይ አንተን ራስህን እኮ አስለፈልፋለሁ ከፈለኩኝ አትሰማም? አሰማው እኮ ነው ለነገር የመጣው። በቃ እሺ በል ምንድነው በሱ ምክንያት የመጣው ነገር? እሺ በመናም ነው ለሱ ሁሉ ነገር ምን ነው ሰማኝ። አንተ ይኸውልህ ዝም በል ያወራበት በቃ ልጅ ከዚህ በኋላ በሱ ምክንያት የመጣው ነገር ምንድነው? ሳትፈራ ንገረኝ። በቃ በዛ ሰዓት እሱ ነው ሐሳቡን ያመጣው። በቃ የምን ሐሳብ? ራይድ በቃ በራይድ እንለወጥ። ራይድ ሰርተን ጓደኞቻችን አሉ ብዙ ጓደኞች በመኪና በቃ መኪና ምናምን ይዞ ስለሚመጡ እነሱ በመኪና በቃ ትምህርታቸውን በማል ነበር የሚማሩት በዛ ሰዓት፣ እኛ በምንማርበት ሰዓት ማለት ነው። እሺ እነሱ በቃ ላይፋቸውን በቃ ቀለል አድርገው መኪና ስላላቸው ራይድ እየሰሩን በቃ ቀለል አድርገው ስለሚኖሩ የእሱ ጓደኞችም እንደዛ ስለሆኑ በቃ እንደዛ ተርተን እንለወጣለን። እኔም በቃ እዛ ሰዓት የመጣልኝ ሐሳብ በቃ እንደዛ ነው። እዛ ሐሳቤ እሱ ብቻ ስለነበረ አንተ ዝም በል ተነጋግረናል። እና እሱ ችግር የለም እኮ ዝም በል። የማታውቀው ነገር ለምን ታወራለህ? እሺ በቃ አንተ ነገሩ እሺ እኔ ነው ተስማምተናል። በቃ ድርሻ እሱን ትንሽ ይደርሳል። እናንተ የሚያስፈልግ ነገር ይሳካልናል። እየሰማኸኝ ነው? ይኸውልህ ከማጋጨት በረከት ነው ያልከኝ ስምን ከማጋጭህ ማለት ነው። አርፈህ ቁጭ በል ያወራበት ቀጥል። በቃ በራይድ ላይፋችን ይቀየራል። በቃ በጣም ደስ የሚል ኑሮ እንኖራለን ሲለኝ
በቃ እሺ ብለን ተነጋግረን እናታችንን እንግዲህ ይድናለን። እናታችንም ደጋግመን የምንጠይቃት ልትገዛልን አልቻለችም። እሷ በቃ ቤቱ ምን እንዲሆን አትፈልግም። በቃ ቤቱ እንደዚህ ሆነ በቃ እሷ ስራ ብቻ ነው። እኛ ደግሞ ሀሳባችን በቃ መኪና ተገዝቶልን ራይድ ሰርተን የራሳችንን ኑሮ ለመቀየር። እሺ በቃ ከዛ በኋላ በዛ በኩል እምቢ ስትለን በቃ ለምንድን ነው አንተ የምትወረው? ዝም አትልም እንዴ? ምን አውቀህ ነው እንዳንተ ዝም በል በቃ ጨርሰን እራሱ ችግር የለም። እኔ አንተ የምንፈልገው ይደረግልናል እንዴ? እሱ ህፃን ስለሆነ ነው በቃ ተውት። እሱ አትፈልግ አትፈልግ አትንታኝ ተስማምተን ይደል በቃ እኔ እናንተ እኮ ተስማምተናል። በቃ አትንታኝ በቃ አትንታኝ እኔ እናንተ ተስማምተን ይደል በቃ እሺ ተስማምተን ይደል እሺ እኮ እሱንም ተወው በቃ አትንታኝ በቃ አትንታኝ በቃ ከዚህ በኋላ አንድ ወሬ እንዳትገባበት እኮ በቃ እሺ ነግረን እኔ ተስማማናል። በቃ አትንታኝ በቃ እሺ ውሻ ዝም ስላልኩ ነው እስካሁን እኮ አትንታኝ ዝም ስላልኩ ነው። በቃ እሺ እናገራለሁ በቃ እኮ እኔ እናገራለሁ በቃ እሱን ተወው በቃ እሱንም አትንታኝ። ይኸውልህ ከዚህ በኋላ እንዳታስቆመው። ገና ካንተ መጠየቅ የምፈልገው ብዙ ነገር አለ። እንኳን ደግሞ ገና ሌላ ነገር አስተፋለሁ እኮ በቃ አትንታኝ። እሺ ቀጥል። በቃ በዛ ሰዓት የባሬዲ መልወጥ አሳማኝ አይደል? እናታችን ደግሞ ዘዛ ምንም ልታደርግልን አልቻለችም። ስለዚህ በቃ እኛ ትንሽ ነገር በቃ አረግናት። እሷንም በቃ ሞተች። እሷ ምንድን ያደርጋችኋል? እኔ እንጃ እሷ ምን እንደምትል አላውቅም። ምን አባህ ነው የምትጠቃቀሰው? እረፍ አንተ ለምን ዝም አትልም? ቆይ እሱን ለምን ትቆጣላችሁ? እኔ ያለው አይደል እንዴ? እሱ ህፃን ስለሆነ ነው ምንም አያውቅም። እሺ ቀጥል። እዛ ሰዓት በቃ ከሰል እናቀጣጥላለን። ከሰል አቀጣጥለን ቤት ውስጥ ከዛ በከሰል እናቀጣጥለን በቃ በሩን ዘግተን ወጣን። ከዛ በኋላ በቃ ምንም እናውቀው ነገር የለም። ሞተች እሱ በከሰል ጭስ ሞተች። ከዛ በኋላ በከሰል ጭስ ለምን ነው ከሰል ያያያዛችሁባት? እኛ በቃ ከሰል ኖርማል ጭስ ነው። በቃ ከዛ ቤቱን ረስተነው ቆልፈነው እንድትሞት ፈቃደኛ ፈልጋችሁ? ኧረ እኛ እንድትሞት አንፈልግም። እንዴ ነው የምንፈልገው? ታዲያ ምንድነው? የመተንፈስ ችግር ህመም ነበረባት? ትንሽ አማት ነበር የመተንፈስ ግን እኛ በቃ ያሰብነው በቃ እሷ ሆስፒታል ተልስ ነው ዘጥገብ ቢያንስ ትንሽ ከተረዳችን ብለን ነው በቃ እኮ። ለምንድን ነው ከሰል ጭሱን ያቀጣጠላችሁበት ምክንያት ምንድነው? እንዳትሞት ካልሆነ በቃ ትንሽ የመተንፈስ ችግር ስላለባት በቃ በሱ ትንሽ ታማ ሆስፒታል ስትገባ ቢያንስ ትንሽ ከተረዳችን ብለን ነበር እኛ ያሰብነው። ለምንድን ነው ይመረግ ያስፈልገው? የሁሉ ነገር በቃ ማድረግ የፈለገው በቃ ምን ፈልገው ነገር አታረጋግልንም በቃ እኮ። እሺ ስለዛ ምንድን የመተንፈስ ችግር ነበረባት መጀመሪያ? ትንሽ ያማን ነበረ። እኛ እንድትሞት አንፈልግም። ለምን ትሞታለች? እሺ ታዲያ ምንድን ፍላጎታችሁ? በቃ እኛ መኪና የምንፈልገው ነገር መኪና እንድገዛልን ነበር ፍላጎታችሁ። እሺ በቃ እሱ ልታደርግልን አልቻልንም። ትንሽ አሟታችን ቢገብታ እንኳን ትንሽ ከተረዳችን ብለን ነበረ። በቃ እንዳጋጣሚ ሆኖ ህይወቷ አለፈ። ሐኪም ቤት አልገባችም። አትዋሽ አንተ ልጅ። ምንም እየዋሽ አይደለም፣ እውነቱ ነው እየነገርን። ሐኪም ቤት ሄዳለች? ቤት ውስጥ ነው የሞተችው አይደል? ኧረ ሐኪም ቤት ሄዳለች። የአስከሬን ምርመራ ተደርጓል? ለምን የሞተ ሰው ለምን አስከሬን ተመረመረ አልተመረመረም? ምን ሰማኝ አንተ እንደዚህ አታወራኝ። ሕክምና ሄዳ ነበር አላልከኝም እኮ? ነገርኩህ። እሺ ሕክምና ሄደችበትን ወረቀት አምጣልኝና ና ግባ። አሁን ከየት ፈልግ ያገኛለሁ? 6 ወር እና ማልፎታል። በቃ ሙሉ ነገር ሰብስበን ጥላ ለምን እንደምትዋሽው? ምን ያደርግልናል? እዚህ ቤት ውስጥ ነው። ይኸውልህ እኔ አጣርቼ ነው የመጣሁት ከጎረቤትም ከያንዳንዱ። ጎረቤቶች ምን ያውቃሉ? እዚህ ቤት ውስጥ ነው ሞታ የተገኘችው። ኢቭን ጭስ ነው ተብሎ ነው ላይክ የትም ሄዳ አልተመረመረም። አስከሬን ነው። ከፈለኩ አስወጥቼ አስመረምረዋለሁ ስለምችል ለምነግር። ከዚህ በፊት በጣም ብዙ እንደዚህ አይነት ነገሮችን አድርጌያለሁ። ምን ጥቅም አለው ማስመርመሩ? ምን ጥቅም አለው? በቃ ሞታለች ነው በቃ ተረፍበት ነፍሱ። እኛንም እየመጣችሁ አታስጨንቁ እኮ። እውነቱን ተናገር እኮ ነው እያልኩ እውነቱን እየነገርን እኮ ነው ያለነው። ሕክምና ሄዳለች አልሄደችም? ሄዳለች ሕክምና። ና ግባ እናምጣልኝ ወረቀት ነው። ከየት እንዳለ አላውቅም። ጠፍቶ በቃ እነሳለሁኝ። አጋጫለሁ ተነስቼ። ከየት እናመጣለን እኛ ሕክምና ወረቀት? ካንተ ጋር ነገሩ ምን አጨቃጨቀኝ? እውነቱን ንገረኝ አንተ። ካልሆነ ይኸውልህ ወስጄ ህግ ላይ ያስለፈለፍኩኝ የሆነችዋን ነገር ለምን አባ ነው እዚህ ታዲያ ሆን ብላ ያቀጣጠልከው? ሆን ብላችሁ እኮ ነው ዘጋግታችሁበት ሄዳችሁ አይደል? ይሄ ብቻ ማስረጃ ተይዟል። ስለዚህ ወደ ህግ ከመወስድ አሁን እውነቱን ንገረኝ።
እቺ ብቻ ማስረጃ ትሆነኛለች ለኔ። በቃ አጋጣሚ ያሰብነው ነገር አይደለም። በቃ አጋጣሚ የተከናወነ ነገር ነው። በቃ እንዳጋጣሚ ነው። እሱ እኮ ሆን ብላ ቅዳበት እንዳረክለት እየነገረኝ ነው። እሱ ምንም አያውቅም። ንገረኝ፣ ቀጥል። በቃ እኛም እሱ እንዳለ ነው። በቃ ሆስፒታል ነበረች እሷ። በቃ እዛው ሞተች ተባለ። ከዛ በኋላ በቃ ማን ነው የገነዛት? በቃ የሰፈሩ ሰው መጀመሪያ የሆነ እኛ ጓደኛቱ ምን አላውቅም። እሷ ዝም ብላ ትጮኻለች። ደም አለ ምን ትላለች። በሱ እንዴት ነው የሰው ልጅ በጭስ ሞቶ ደም አለ የሚባለው? የጎረቤትም አይቷል። ጭስ ነው በቃ በጭስ ሞተች። በቃ ተቀበለች። ይሁን በቃ ለሁለታችን ኑሯችንን እየገፋን ነው እናሱ። በሰዓቱ ያረጋችሁት ቤት ውስጥ እጣን ጭስ ነው። ከሰል ነው። ኧረ እጣን ጭስ አይደለም። እሺ ይሆናል። አሁን የመጨረሻ ጥያቄ ነው የምጠይቅ። የመጨረሻ ወይ እሺ ትላለህ ወይ እምቢ ትላለህ፣ ወይ ካልሆነ የቅድሞች ያያቸው አንቀው ይወስዱሃል። ሰምተኛል። የሆነው ነገር እውነቱ ምንድነው? ሕክምና ሄዳለች ወይስ አልሄደችም? እውነቱን ነው የምልህ። ካልሆነ የመጨረሻ ጥያቄ ነው ይሄ። በቃ ስለዚህ ጉዳይ ደግሞ እሱን ጠይቀው። በቃ እኛም ተስማምተናል አላልክም እንዴ? ቆይ እኮ ተስማምተናል እኮ ሕክምና ሄዳለች አልሄደችም ብንስማማስ? ይሄ እኮ ውጭ አያስፈልግም። በቃ እዚሁ መጨረስ እኮ እዚህም ጨርስ እኮ። እውነቱን ተናገራ ታዲያ። በቃ ሕክምና አልሄደችም። በቃ እዚሁ ነው የሞተችው። በቃ እዚሁ ምን አባ ታዲያ ትዋሻለህ? ሕክምና ሄደች ስትል አልነበር ቅድም? አንገት ደፊ መስለህ መልክህን አሳምረህ ውሸትህ በቃ አሁን እዚህ አውርተን እንጨርሰው። አውራኝ እውነቷን። አንድ ነገር ሳትደብቅ እውነቷን አውራኝ። ተናገር። በቃ እኛ የምንፈልገው መኪና እንድገዛልን ነበረ። እናታችንም ያንን ታግልን አልቻለችም። እሷ ካልሞተች ደግሞ ይሄኛውን ቤት ልንወርሰው አንችልም። በቃ አሁን ብለን አቅደን በመርዝ አድርገን በቃ ገደልናት። በጭስ አይደለም። አንገቷ ስር የነበረው መርፌ ምንድን ነው? እውነቱ መርዝ ነው። በቃ መርዝ ወግቻት ሞተች። አንተ ነው የወጋት? እውነቷ ነው። እሱ ነው ወጋት። በአንገቷ መርፌ ወግታታል። መርፌውን ከየት አመጣችሁት? ያው እሷ ነርስ ነገር አይደለች የምትሰራው። መርፌ ራሷ ነው። በቃ መድኃኒቱ እዚህ በፊት ያው ስለ ስራ ጉዳይ እዛም ሳንዳንዴ ስራ ቦታ ስንሄድ በቃ ስለ መድኃኒቱ እንትንነት እናወራለን። በቃ ስለ መድኃኒቱ እንትንነት ስለምታወራ ስለምንሰማት ከዛው ከራሷ ይወሰድ። ስለ መድኃኒቱ የምታወራ በቃ ስለ መድኃኒቱ ገዳይነት በስትክክል ምንም ያልታመመ ሰውና የበሽታው ባለቤት ያልሆነ ሰው ከወሰደው ለሞት ድረስ ሊያደርስ ስለሚችል ስለሱ ተወራ ስለሰማት በቃ በዛ መንገድ ነው የገደልናት። መድኃኒቱ ማን አንስቶ አመጣው? ከስራ ቦታ ነው ሰርቃችሁ አመጣችሁ መድኃኒቱ ነው ወይስ ፋርማሲ ገዝታችሁ ነው? ከስራ ቦታ ነው። ካቀዳችሁባት ቆይታችኋል ይሄንን ነገር? አረ በቃ አላረግም ስትል በቃ ያለን አማራጭ ይሄ ነው። እሷ ካሁንስ ደግሞ ይሄን ቤት ልንወርስ አንችልም እና ምን አላማችንን እናሳካ አንችልም። ስለዚህ በቃ እናንተን ገለነው አላማ የምታሳካ በቃ ልታረግልን አልቻለችም። ታዲያ ምን ታረግልናለች? ከኛ የምንፈልገውን ነገር ካላችን ወደፊታችን ስንል በቃ ግዴታው ነበር። ልጅነቱን ይገላል። በቃ ኮሌጅ እኮ እናትየዋ እኮ ኮሌጅ እኮ ለልጆቿ እኮ ሁሉንም ነገር ማድረግ አለባት። ኮሌጅ ድረስ እኮ የሚፈልጉትን ነገር እያደረገች ነው ማሳደግ ያለባት። እያበላች እያጠጣች ልብስ እየገዛች ጫማ እየገዛች አላሳደገቻችሁም? እንደዛው አሳድጋናለች። አሁን ደግሞ ቤተሰብ ደግሞ መስራት ነው የምንፈልገው። በቃ መስራት ባለብን ሰዓት ደግሞ የስራ እድል ደግሞ መፍጠር አለባት። እሷ ካልፈጠረችልን ማንም ሊፈጥርልን አይችልም። በቃ እሷ እናታችንም በቃ ምቀኛ እኛ ሰርተን እንለውጥ ባለን እኛ ላይ የምትመቀኛ። ስለዚህ ምን ታደርግልናለች? ኖረችም አልኖረችም አልጠቅማንም። በቃ ስለዚህ መግደል ጉዴታ ነው። እናት ምን ጠቅመው ስላረገችና ስላላረገች ነው? አዎ ለምን ወለደችን ታዲያ? ለምን ወለደችን ማለት እኛ እንለውጥ ባለን እንዴት እኛ ላይ ትመቀኛለች? እኛ ልጆቿ እኛ እኮ ካለፈለን እኮ እሷን እኮ ነው ለስሜቷ ለበለ እንደንቆር ለስሜቷ ለበለ ይሆናል። አየው ጭንቅላት ድፍን መሆኑን በዚህ ነው የምታውቀው። እንደዛ ቢሆን ታዲያ ለምን ያለባት ተሰደገቻችሁ? ጥላችሁ ለምን አልጠፋችም? እሺ እኛ እንለውጥ ባለ እኛ ለምን ትመቀኛለች? ብታረግልን ምን ችግር አለ? ሽጣውን ይሄንን ቤት ለኛ መኪና መገዛልን ነው ምን ችግር አለ? እኛ አረግ እየሰራን ብንለወጥ ብናግዛት። ተናገር። በቃ እሱ እንዳለው እኮ ነው። በቃ እኛ መለወጥ ነበር የፈለግነው። እኛ በቃ በሰዓቱ ታዲያ ምንድን ያደረጋችሁት?
አውቃችሁ መርዝ ከወጋችኋት በኋላ የክሰል ጭሱን አያይዛችሁ ሄዳችሁ። ሁሉም ነገር ክሰል ጭስም ሳይሆን እጣን ነበር አይደል? በጣም ጥሩ። ያን ያደረጋችሁበት ምክንያት ደግሞ እንዳይታወቅባችሁ ነው። በመርዝ እንደወጋችኋት ትንሽ የመተንፈስ ችግር ስላለባት ሰፈሩን ስለማይቅ በቃ በክሰል ጭስ ነው የሞተችው እንዲባል ነው። በቃ ታፍና ሞተች እንዲባል ይኸው ነው። ሌላ ተጨማሪ ነገር ተናገር። በቃ ምንም እውነት የለውም። የማን ሐሳብ ነው? መጀመሪያ ይሄን ሐሳብ ከሁለታችሁ ማን ይዞት የመጣው? ሐሳቡ ሁለታችንም ነበር፣ ግን በቃ እኔ ደግሞ በጣም ነበር በመኪና የምፈልገው። በጣም ሰው ሁሉ ጓደኞቼ በመኪና እየተሽከረከሩ እኔ ሁሌ በእግሬ ነው የምሄደው፣ ሰቃያለሁ ብዙ ጊዜ እና እኔ በቃ እንደዚህ ብዬ ስነግራት ልትረዳኝ ይገባ ነበር። እሷ በቃ ያለኝ አማራጭ ነበር። በቃ ከሱ ጋር ተነጋገርን፣ እሱም ፈቃደኛ ነበር። በቃ ይሄን ነገር አደረክ እንደ ጀብድ። አሁን ብቻ አንቀር ያለበትም ያለናት ኖሮ ምን ያደርጉልናል? እኛ የምንፈልገው ነገር ካላደረጉ ሁለቱም ባይኖሩ እስካሁን ለምን አልሸጣችሁት? ምሳሌ ቤት ነው በቃ እኛ መረጋጋት ነው የምንፈልገው። ትንሽ ጊዜ ነው የምንጠብቀው። መሸጥ አንፈልግም። በቃ መሸጥ አንፈልግም። ለምን? በቃ አንፈልግም። በእናንተ ስም ስላልተዛወረ አይደል? ቤት ስላልተዛወረ በእናንተ ስም ማዘወርም እንችላለን እኮ በቃ ቀላል እኮ ነገር ነው። ልጇን ከኛ ይላው ወራሽ የለም። ትንሽ ጊዜ ነው እሱ እስኪመጣልን ነው። እሱን ከመጣ በኋላ ቤቱን ሽጠን እኛ አላማችንን እናሳካለን። መኪና የምንፈልገው መኪናችንን እንገዛለን። ለኔም ለሱ መኪና እንገዛለን። በቃ የምፈልገው ነገር ይንታል ንገረና አንተን የሚሳም ነገር ነው። ቀንነት ነግረን አንደኛው ነገር ልጅናቱ እንደዚህ መካድ ጀምሮ እና ጋራታችን ሰው ከእናንተ ምንድነው የሚማረው? ለስንት የምትደርስ ለስንት ስራ የምትሰራ ሰውን የምታድን እናታችሁን ሐኪም እናታችሁን መግደል ምንድነው? ለኛ መድረስ ያቃታት እሷ አሁን ምን እንደያ ሰው እንዴት ነው? እኛው እንለወጥ ባለን ለኛ መድረስ ያቃታት? አዎ ለአንተ በምትደርስልህ የጤና ችግር አለበት? በቃ ይሄ ሁሉ ሀብት ኖሮ ለኛ መኪና ብገዛለን ምን ችግር? የትኛው ሀብት? ቤት ራሱ ከመንግስት ስራ እኮ እያመጣች ነው እኮ ካላት ደሞዟ እኮ ነው አንተ የምታበላ እኮ። ለኛ ደግሞ ለሁለት ልጆቿ ደግሞ አባት እንደሌለን ታውቃለች። እሷን እንዳታደገችን የምታውቀው በቃ እሷ ደግሞ እንደዚህ ማሳደጋን ካወቀች ለኛ ስትል እንዳታደገችን የኛ ደግሞ ስንቀየር ማየት ከፈለገች መግዛት ነበረባት። ይሄን የመጨረሻ መልሳችሁ እና ምንም አትጸጸቱም? ይሄን በማድረጋችሁ ለምን አቀደን ስለሆነ ብንጸጸት ምን ዋጋ አለው? ግን ትጸጸታላችሁ? አንጸጸትም። ቤቱ ወርሳል ካርገን በቃ የራሳችን ስም እናዞራለን፣ መኪናችንን እንገዛለን፣ በቃ አላማችንን እናሳካለን። ለምን ትጸጸታለህ? እና ምን እንደምታደርጉልኝ በቃ አንተም የምትፈልገውን ነገር ንገረን እናደርግልሃለን። እኔ ካንተ ማለት ነው ካንተ ቆሻሻ እንዴ ተስማምተናል እንዴ? ሁሉም ነገር ይነገራል እኮ ምን አባንም አንተ ጀመረ ተስማምተናል ምናምን ብለህ እዚህ ተስማምተናል እኮ ጀመረ ምን አባንም መስማማ ቀደም ተስማምተናል ሁሉ ነገር ነገረኝ መሰልኩ ያንተ የምስኪን በጣም ብዙ እናቶችን የምታድን በጣም ብዙ እህቶችን በጣም ብዙ ወንድሞችን በጣም ብዙ አባቶችን የምታድን እናትን ደማንና በመብላትና ሀቋን ባለማውጣት ነው ካንተ ጋር የምተባበር። ለአንተ መኪና እንገዛላለን በቃ አንተም እዚህ ጋር እንደንቆረው ከኛ ጋር የሚጠቀማል ሁሉ ነገር አንተ ረክ እኮ ተጠቀማለህ ነበር እኮ መኪና ነው እንዳማረ በእኔ እንደዞረ ይቀራል። እዛው እስር ቤት ተበሰብሳታለህ። ተስማምተናል እንዴ? ሁሉ ነገር ጨርስ ነው ተነስላ ቀጥታ ወደ ህግ ነው የምትሄድ። ቀላል ተነስ። የምን አባ አንተ ነስ ጀመር ሁሉ ነገር ተስማምተናል አልክም እንዴ? ከሱ ጋር ምን አባ ነው የምትስማማው? ተስማማው አልኩህ ባፌ ባንድ በቴው አልኩህ ሁሉ ነገር አወራን ተስማምተናል። በቃ መኪና ጋር ቁጭ ብለን በቃ ምን አባ ነው ለኔ ተጠቀማለህ ከኛ ጋር በቃ ከኛ ጋር ተጠቃሚ ትሆናለህ። በቃ አልፈልግም ይሄ ነገር በቃ እዚህ ይቅር በቃ ከኛ ጋር መኪና ይገዛላል ሰራል። አልፈለኩስ እና ለምን አስወራን ታዲያ? ካልፈለግ ለምን ተስማማ? ለምን እሻልክ? አንተ እንደዚህ አታወራኝ ዝም ስላልኩ ነው እኮ አትምታኝ። በቃ አትምታኝ ዝም ስላልኩ ነው አወራና እንዴ በቃ እኮ ተነሳ ነው ተነስ ተነስ ጀመር እዚህ ጣጣ ውስጥ ይከተት። ለምን ተስማማን ብለህ ሁሉም ነገር ተስማምተን ነበር እኮ ለሱ መኪና መግዛት ተነስ ግን እዚህ መጨረሻ እንችላለን። ጥያቄ ተነስ ያልኩ ነው ተነስ በጣም የሚያሳዝን ነገር ነው።
በጣም አሳዛኝ ነገር ነው። ሰው እንዴት በዚህ ልክ ጨካኝ ይሆናል? የገዛ እናቱን ሰው እንዴት ይቀብራል? ሰው እንዴት ይገላል? የገዛ እናታቸውን በየቀኑ አዲስ ነገር እንዳያችሁት ነው እንግዲህ ተመልካቾች። በጣም አሳፋሪ በጣም ዘግናኝ ነገር ነው። በቃ ለገንዘብ እየተባለ ይሄ ወጣቱ ሁሉ ልቡ እንደዚህ እየታወረው ለምንድን ነው? በጣም ብዙ ነገር ነው እያየን ያለ ነው። እንዴት አሁን ልጅ እናቱን ይገላል ተብሎ እሺ፣ ሌላው በደል መደብደቡ ሌላ ችግር የለውም። እንግዲህ እናታቸውን ለመግደል የሄዱበትን ርቀት እንግዲህ ይዩልኝ። አያሳፍርም? እናት እኮ መኖር ብትችልለት ሳትኖር የቀረበት በጣም ብዙ ሰው እኮ አለ። እናት የሌለው በጣም ብዙ ሰው አለ። እነሱ ግን በህይወት ያለችውን እናታቸውን አጠፉ። በጣም ያሳዝናል። በቃ ምን አይነት ጊዜ እየደረስን እንደሆነ በጣም ያሳፍራል። በቃ ለዛውም ለገንዘብ ለወረቀት። ፈጣሪ አባቴ ብቻው እንዳያችሁት ነው ተናግረዋል። እኛም በጣም ብዙ ክሮዎችም ስንለፋ ነበረ እንዲያጋልጡ ተጋልጠዋል። እንግዲህ እነሱስ ምን አይነት ህይወት ነው የሚኖሩት ከዚህ በኋላ በእስር ቤት? በጣም ብቻ የሚያሳዝን ነገር ነው። በጣም የሚያሳዝን በጣም አሳፋሪ በጣም ዘግናኝ ነገር። ለምን እንደዚህ ማድረግ ያስፈልጋል? ለምንድን ነው እንደዚህ ይሄን ማድረግ የሚያስፈልግበት ምክንያት ምንድነው? እንደ አዲስ ገና አሁን ጎረቤት ሊሰበሰብ ነው። የሚናገርልኝ ሰው እየጠበቅኩ ነው እዚህ የቀረሁት። እንደገና ሌላ ለቅሶ ነው። እናታቸውን ጭራሽ መርፌ ወግተው የሚገሉ ልጆች እዚህ ድረስ ነው እንግዲህ ድረስ ነው። እነሱማ ተወስደዋል። እንግዲህ እዛው ህግ የሚላቸውን ይበላቸው። እባካችሁን ስለ እግዚአብሔር ብላችሁ ስለ አላህ ስለ ፈጣሪ በምታምኑት ነው የምላችሁ። ለገንዘብ ብላችሁ ሰውን የምትጎዱ ሰዎች እረፉ እባካችሁ ማለት እወዳለሁ። እኔ በጣም ነው ግራ የገባኝ ነው። ሆነስ ለገንዘብ ሰው እናቱን የወለደች ያሳደገችውን ያለ አባት ያሳደገችውን እናቱን እንዴት ይገላል? የምን አይነት የጭካኔ ጥግ ነው? እንግዲህ ተመልካቾች ያው እንደሰማችሁት ነው። አምነዋል፣ ይህን ነገር መፈጸሙን አምነዋል። እንግዲህ የዚህችንም እናት አስከሬን መቆፈር ማስወጣት ማስመርመር ይቻል ነበር፣ ግን በቃ አምኑ። ምን ልበላችሁ አሳፋሪ ነገር ነው። እንግዲህ ግን ጓደኛዋ ለሰጠችኝ ጥቆማ እኔም በጣም ነው የማመሰግናት። በጣም አንዳንድ ጊዜ የእውነተኛ ሰው ደም እንደዚህ ነው፣ አያስተኛም፣ እንቅልፍ አያስተኛም፣ በህልም ነው የሚመጣውና እሷም ጋር የሆነው እንደዚህ ነበረ። እውነተኛ ጓደኛሞችም ስለነበሩ እንደዚህ የሚሆኑ። እባካችሁ እንደዚህ ልታረጉ ያሰባችሁ ሰዎች ካላችሁ ነገም ይሄ ነው የእናንተን ዕጣ ፈንታ ሊሆን የሚችለው። እባካችሁ እንደዚህ አይነት ነገር ክፉ ተራ ተንኮል አታስቡ። እንግዲህ እናታቸው እርግጠኛ ሆኜ የምነግራችሁ ይሄ ቤት ለነሱ ነው፣ ነገም ለነሱ ነው። ጥላላቸው ነው የምትሄደው ስላላመነችባቸው እንጂ ብታምንባቸው እኮ ልታረግላቸው የምትችል ነበር። ያሳፍራል። ተመልካቾች ሼር እያደረጋችሁ ለብዙ አዳርሱ ይሄንን ጉድ፣ ብዙዎች እንዲጠነቀቁ። እናትም ልጅን የማታምንበት ዘመን ላይ ነው የተደረሰው። እውነት ነው የምላችሁ። ሼር አድርጉላቸው ለብዙ ሰዎች። እንግዲህ ያው ትልልቅ ሰዎች አስጠርቼ እየጠበቅኩኝ ነው ያለሁት። እንግዲህ እነሱም እንደመጡ ቢያንስ ሌላውን ሰው ሰብሰብ አድርጎ እንዲናገሩ አደርጋለሁኝ። ቤተሰብስ የላቸውም እንዳሉት ነው፣ እኔም ሰምቻለሁኝ ሳጣራ የቅርብ ቤተሰብ የላቸውም። እንግዲህ ጓደኛዋም እንግዲህ ትመጣለች ማለት ነው። ብቻ እንደምላችሁ አላውቅም። ቀጣይ የደረሰበትን ነገር እናሳውቃችኋለን። በቀጣይ እስከምንመጣ ሰላም ሁኑ።